በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ሰነበታችሁ? አሜን። አምላካችን ስም ይክበር ይመስገን። እንዲህና እንዲያ እያልን እንግዲህ እንደ ዋዛ አንድ ወር አለፈና በማን 2006 ዘመነ ማርቆስ አንድ ወር ተቀነሰለት። እኛ ደግሞ የወራት አቆጣጠር እግዚአብሔርን መፈለግ የሚለው እሱ እንደ ዋዛ ሸርተት ብሎ ሄዷል። ግን በዚህ ጊዜ ውስጥ ምን እንደተጠቀማችሁበት ማወቅ ስላለብኝ በመጀመሪያ ለአዲስ ዓመት የአቅሜን ስጦታ ሰጥቻችሁ ነበር። እንዴት አደረጋችሁት? በጥሞና አንብባችሁ ተወያያችሁ ወይ? ሁለተኛ ደግሞ መስከረም ወር ስሙን ቀይረን እግዚአብሔርን መፈለግ ብለን የተነጋገርነው ውስጥ ይሄን በሚመለከት ምን የተንቀሳቀሳችሁት ነገር አለ የሚለውን እናንሳና ከሁለቱም ጥያቄዎች እንደው አንድ ሁለት ሰው ሶስት ሰው አስተያየት ይስጥና ያደረጋችሁትን ነገር እንስማና ወደሚከተለው ነገር እንሄዳለን። የመጀመሪያው እንግዲህ በሰጠኋችሁ ነገር ላይ የዓመት በዓል የአዲስ ዓመት ስጦታ ነው። ምን አያችኋት ወይስ ለመነበብ ሚዛን የምትደፋ ሆና አላገኛችኋትም? እንዴት ነው? የተሰጠን ከስዴና ላይ አብረን አንብበናል። እንደገና ደግሞ አባስተን ለጓደኞቻችን ሰጥተናቸዋል። ከዛ መልዕክት የተረዳሁት ብዙ ነገር አለ ሀሳብ ውስጥ ያለው ማለት ነው። እሱ የተረዳሁትን ነገር እና ከዛ ውስጥ የተረዳሁትን ነገር የመንፈስ ፍሬዎች የተባሉትን ነገሮች መፈጸም እንዳለብን፣ ትዕግስትን፣ ፍቅርን፣ መቻቻልን የሚሰራውን ነገር በራሳችንም ላይ ብቻ ሳይሆን ከጓደኞቻችን ወይም ከአካባቢያችን ሰዎች ጋር ያንንም ነገር ማድረግ እንዳለብን፣ እንደገና ደግሞ ተዋት የሚለው ደግሞ እንትን እግዚአብሔር ለእኛ ወደ እሱ እንድንመለስ ጊዜ እየሰጠን እንደነበረ ያንን ሀሳብ ተረድቻለሁ። ለጓደኞቻችንም ማባሰት እኔ ይህንን ጽሁፍ ያው በመጀመሪያ ልክ ወደ ምሕረት ላይ ሆኜ ትምህርቱን እንደማዳምጥ እንጂ እንደ ጽሁፍ አላየሁትም እና በአጠቃላይ ከላይ ጀምሮ ሲሆን በትክክል ልክን ይዞ አንድ ጊዜ በአንዴ የምትጨርሰው ነገር ሁለት ሶስት አራት ካላነበብከው በየሰዓቱ ብዙ ትምህርት የምናገኝበት ነው። እንደዚህ አይነት ጽሁፎች ይሄ በተለይ አመቱን ሙሉ እኛ በአንድ በመንፈስ መንገድ እንድንሄድ የሚያደርግን ትልቅ አርዕስት ይዞ ልባችንን እየፈተንን እያስተካከልን እንድንጓዝ የሚረዳን ይህንን ካልኩ በኋላ ስለዚህ እንደዚህ አይነት ጽሁፎች እንደዚሁ እየተነጋገርንባቸው በዚህ ጽሁፍ ላይ መንፈሳዊ ውይይት ከጓደኞቻችን ጋር አድርገናል። በጣም ነው ጥሩ ነው። በጣም ደስ የሚል እና እዚህ ጽሁፍ ላይ ብዙ አስተማሪ ነገሮችን ያገኘሁት ዋናው ነገር ምንድን ነው? እኛ እግዚአብሔር በየጊዜው ያንን ሁሉ አመት አልፈን ብዙ ነገሮችን ተለማምደን አስተማሪ ተሰጥቶ መጽሐፍት፣ ሊቃውንት፣ ባህላችንን ሁሉንም ሰጥቶን እግዚአብሔር እምነታችን እንድንጓዝ ደግሞ በየጊዜው እንማራለን። በየጊዜው በየሰዓቱ
ግን እውነት ልባችንን እንደዚሁ ስንማር ከልባችን ነው መንገዳችን እኔ በተለይ ማለት ነው እንግዲህ ወደ ራሴ ነው የሚሄደውና አንዳንድ ጊዜ ይህንን አይተን ቁረጣት የተባለ ለታ ምንድነው ያ ጊዜ በመጣ ጊዜ ምንድነው ፍሬያችን? እዚህ ጋር የተጠቀሱት ገላትያ 5:22 ላይ የተጠቀሱት ፍሬ ይዘናል ከልብ እናደርጋለን። በጸሎት ጊዜስ ከልባችን ነው ስንሰራ ስናደርግ በመንፈሳዊ መንገድ ላይ እየተጓዝን ነው። እግዚአብሔር በጣም ደግ የዋህ አምላክ ነው። ምክንያቱም ሁሉ ጊዜ ይጠብቀናል። ጠባቂ አምላክም ካጠገባችን አስቀምጧል እንድንማማር ከዚህ ጽሑፍ እንደምንረዳው እና እኔ የምፈራው ምንድነው በእርግጥ ከሚቀጥለው ርዕስ ጋር ይገናኛል። እግዚአብሔርን ከእግዚአብሔር መንገድ ጋር በመሄድ ላይ ያለነው ልባችን እየሸፈተ የምንለምነውን የምናውቅ አይመስልም። ምክንያቱም የምናስቀድመው ይህችን ዓለም እንዴት አድርገን እንደምናሳልፍ ነው እንጂ ይህችን የእንጀራን የስጋን ምኞት እንዴት አድርገን እንደምናሳልፍ ነው እንጂ ዘላለማዊነትን የምናየውና በጣም ብዙ ድፍረት እንደምንደፍር ነው ይቺ ትልቅ ጽሑፍ የምታስተምር እና ይሄ ጽሑፍ በጣም ትልቅ ጠቃሚ ነው። ለሁላችንም አስተማሪ ነው። ለእኔ በጣም አስተማሪ ነው። አንዴ ብቻ የሚናበብ አይደለም፣ ሁሌ የሚናበብ ነው። እግዚአብሔር ይስጥልኝ። በጣም ተጠቅሜ ይጠቃል። እኔ ከዚህ ጽሑፍ የተረዳሁት ነገር በቃ እግዚአብሔር እንዴት አዛኝና ሩህሩህ አምላክ መሆኑንና ልክ የዛ የአዲሷ ተፈሳነበት ስናስብ ለካ እስከዛሬ በዚች ዓመት ደግሞ ተዋት እየተባለ ነው እድሜያችን የረዘመው እንደ ኃጢአታችን ብዛት እንደ ስራችን በአጠቃላይ የቆየ ነው። ለካስ የተጠባቂ መልአካችን ጊዜ ለእግዚአብሔር እየማለደ እየለመነልን ነው የሚል ስሜት ተሰማኝ። ምክንያቱም ብዙ ሰዎች ካጠገባችን ያልፋሉ በየዓመቱ በአደጋም ሆነ በተለያየ ነገር ሰው ሲጠፋ ለእኛ ምንም ማለት አይደለም፣ ብቻ እንዴ ቀረ። ከዛ በኋላ እኛ ንጹህ ነው፣ እኛ ኃጢአታችን ስላልበዛ ነው፣ እኛ ኃጢአተኞች ስላልሆንን ነው እድሜያችን የረዘመው ብዬ ነበር የማስበው። ከዚህ ጽሑፍ አሁን ሳየው እኛንም እኮ እግዚአብሔር እንድንኖር ለንስሐ እንድንበቃ ባይፈቅድልን ኖሮ ጠፍተን ነበር እና ሳንጠፋ ይህንን መልእክት ያመጣልን አምላክ ምስጋና ይግባ እና ለወደፊቱ የተሻለ ነገር ሰርተን አንተ ፊት እንድንቆም ሌላው ቀርቶ ለተኝተን ለተነሳ ነው በልተን ጠጥተን ለብሰን ለመኖራችን እንኳን ብቻ ብዙ ልናመሰግን ሲገባ ሌላው ሰው ከጎናችን ሲሞት ያ ኃጢአተኛ ነጻ ቃል ራሳችን እየጠበቅን ነበር ነው ለካ ጨካኛንን ኃጢአተኞች። አንተ ግን ጨካኝ አምላክ ስላልሆን በዚች ዓመት ደግሞ ተዋትያ እድሜያችንን አረዘምክልን። ለወደፊቱም እግዚአብሔር ለክርስቲያንና የተሻለ ነገር ሰርተን ማለት እንድንሆን እወዳለሁ የሚለው ስሜት ነው የተሰማኝ። ብዙ ጥፋት የሚጠፋው ደግሞ ካለማንበብና ካለማወቅ መሆኑን ነው የተረዳሁት። አሁን እኔ መጽሐፍ ቅዱስ አባቴና አንድ አጎት ያለ አሁንም አለ እሱ በሕይወት መጽሐፍ ቅዱስ አንድ ምዕራፍ ብሎ ይጨቀጭቀን ነበር ሁልጊዜ። አባቴም እንደዚሁ እኔ አንድ ቀን እንደውም አንዴ አጎቴ ቢቸግረው በስልክ ደውሎ የመጽሐፈ ሩትን አንብቢያት ብሎ ነግሮኝ ነበር። የሆነ ድግስ ላይ ተገናኝተን እና ንገሪኝ ነው እሱም ብሎኝ ነበር። አላነበብኩም፣ ዝም አልኩ እና ደውሎ ስጠይቀኝ አላነበብኩም ስለው በጣም አዘነ። ሌላ ነገር ቢሆን ብዙ ሰዓት ትሰጣላችሁ፣ ምን አለበት መጽሐፍ ቅዱስ ብታነቡ፣ ካለማወቅ ነው ብዙ ጥፋት የሚጠፋው የሚለው ነገር አሁን እግዚአብሔር ይመስገን። ልክ ከውጭ ስገባ መኝታ ቤቴ ከፍቼ ስገባ ምሳዬን በልቼ ስመለስ መጽሐፍ ቅዱስ ይዤ ቁጭ ያለችኝ ሰዓት ቢሆን ማንበብ ለመጥታ እኔ ቀሲስም እውነት በጣም ነው የማመሰግነው። ጤና ይስጥልኝ፣ ልጆቼ ይባረኩልኝ፣ ትዳር ይባረክልኝ። ትልቅ ለውጥ ነው እኔ ላይ ትልቅ ለውጥ አምጥተሃል። የማንበብ ለውጥ ነው ዋናው ደስ ያለኝ። አሁን ማንበብ ደስ ይለኛል። በቃ ምንም መጽሔት ምናምን ማየት አልፈልግም። ምክንያቱም ድሮ መጽሔት ከያዝኩ አለቀ ቁጭ ብዬ አንድ መጽሔት ሳልጨርስ አልነሳም፣ ወይም ሌላ ፊክሽን መጽሐፍ። አሁን ግን
ላለብ ላየው አልፈልግም። ምክንያቱም ይጣፍጣል ለካስ መንፈሳዊ መጽሐፍ ማንበብ። አንደኛ ብዙ ነገር አናውቅም ነበር። በቃ የልምድ ክርስቲያን ነኝ ነበርኩ ብዬ አስባለሁ እና እግዚአብሔር ይመስገን ይሄ ጽሑፍ ትልቅ መልእክት አለው እና ብዙ ለውጠናል ብዬ አስባለሁ። ቅዳሴ ላይ እንግዲህ ምን እንላለን? ጸሎት ስናሳርግ አሜን ያሉትን አሜን ወአሜን ብሎ ይቀበልልን፣ አሜን ያሉትን ወደ አሜነ ሥላሴ ይመልስልን እንላለን አይደል? የሰማችሁና ያነበባችሁትን ሁሉ ባነበባችሁት በሰማችሁት ቃል ይባርካችሁ፣ ያላነበቡትን ወደ ማንበብ ይመልስልን ነው። ሌላ ምን እንላለን? ያላነበቡትን ወደ ማንበብ ይመልስልን ነው። ምክንያቱም መቼም ማንበቡ የመጽሐፉን ያህል አይከብድም ማለት ይከብዳል። ማንበቡ የመጽሐፉን ያህል አይከብድም። ስለዚህ ወቅታዊ ነገር መግቢያው ላይም ሁላችሁም አይታችሁታል። ብዙዎቻችን ሰውነታችን ሸክላ ህይወታችን ጥላ መሆኑን ረስተው የሰው ህይወቱ እንደ ጤዛ ነው ብሎ ነው መጽሐፍ ቅዱስ የሚገልጠው አይደል? እና ይሄን ያህል መሆናችንን ረስተን ነው ብዙ ጊዜ አዲስ ዓመት በመጣ ቁጥር በስጋ ለምንከውነው ነገር እንጂ እቅድ የምናወጣው ይህንን ነገር እናደርጋለን ይህን ነገር እንለውጣለን ነው እንጂ ስንቶቻችን ስለ ህይወት ለውጥ እናስባለን? እርግጠኛ ነኝ ብዙዎቻችን የቤታችንን መጋረጃ ስለመለወጥ እንጨነቃለን። ምንጣፉን እንቀይራለን እንላለን አይደል? የምንቀይረውን አንሶላና ብርድ ልብስ እናስባለን፣ ወይም ደግሞ የምንቀይረውን የቤት ዕቃ እናስባለን። ከኛ ውስጥስ ከኛ ህይወት ውስጥስ ወጥተው አዲስ መተካት ያለባቸው እቃዎች ይኖሩ እኛ ህይወት ውስጥ የማያስፈልጉ አርጅተዋል ምንላቸው? እርግጠኛ ነኝ ብዙ ሊወጡ የሚገባቸው እና የበለጠውን ነገር ማሰብ ነው ዋናው ነገር። እና አንደኛ ይሄ የምናነበው ነገር ከካህናቶቻችን ጋር እኔ ይችን በለስ ሁል ጊዜ ነው ማስበው። የሚደንቀው በለሲቱ የጎደለባት ነገር የለም አይደል? ሁሉ አልተሟላላት፣ ሁሉ ነገር ተሟልቶላታል። ነገር ግን ያ ሁሉ ነገር ተሟልቶላትም ነው ፍሬ ያልተገኘባት እና 3 ዓመት ፍሬ ያልተገኘባት። የሩቁን እንተውና በእኛ እድሜ እንኳን ከፍለን ነው አይደለ? በልጅነት ወጣትነት በእርግና እድሜያችን ፍሬ ካልተገኘብን እንግዲህ በየዓመቱ ቁረጣት የሚል ትእዛዝ እየወጣ በየዓመቱ ያ መልአክ እኮ ዘንድሮን ደግሞ ተዋት አይደለም? ደግሞ ተዋት እኮ ማለቱ አምናም ይሄንን ጥያቄ ብሏል ማለት ነው። ዘንድሮም ደግሞ ደግሞ ተዋት። አሁን የሚቀጥለውም ዓመት እንዲሁ ሲባል ምን ሊል ነው? አሁን በዚህች ዓመት ደግሞ ተዋት ሊል። ጠባቂ መልአኮቻችን ራሱ ከኛ የበለጠ ለኛ ተጨንቀው የሚኖሩ ፍጥረታት ሆነ። እኛ ራሳችን ከነሱ ጋር ምን ያህል ነው ያለን ግንኙነት? ከጠባቂ መልአኮቻችን ጋር ምን ያህል ነው ግንኙነት ያለን? ምን ያህል እነሱ ለኛ የሚጨነቁትን ጭንቀት እንረዳላቸዋል? እነሱ ሁል ጊዜ በሰማያት የአባታችንን ፊት ያያሉ። በእኛ ላይ በሚደርሱ መጥፎ ነገሮች፣ በእኛ ላይ በሚደርሱ ግፎች ደስተኛ አይደለም። ስለኛ ሁል ጊዜ መልካም ነገር እንዲበዛልን፣ የዕለት እንጀራ እንዳናጣ፣ በህይወታችን እንድንጠበቅ ስለኛ ሁል ጊዜ ይጸልያሉ። አያቋርጡም ይሄን ማለት እኛን በማገልገል ደስተኞች ናቸው፣ ፍጹም ደስተኞች ናቸው። አሁን እነሱ ሁል ጊዜ ይማልዳሉ። ደግሞ ዘንድሮ ፍግል አፍስላት አይደል? ልኮትኩታት ፍግል አፍስላት ግድ የለም መምህራን እንዲያስተምሯት መጻሕፍት እንድታነብ የቻልኩትን ያህል አደርግላት። አሁን እንግዲህ እንደው ባጭሩ በዚህ ቤት እንደ ሁለት ጻድቅ እና ወልደ ገብርኤል ጠባቂ መልአክ ምን ያህል ደስተኛ ሆኗል አይደለም? ቁረጣት የሚባለውን ትእዛዝ በዚህች ዓመት ደግሞ ተዋት እያለ በዚህች ዓመት ደግሞ ተዋት እያለ አሁን ለስጋው ደሙ ሲበቁ ሲል ምን ያህል ነው የሚደሰተው ያ ጠባቂ መልአክ። ይሄ ትእዛዝ የማይወጣበት የለም። ፍሬ አፍርቶ ያልተገኘ ሁሉ ይወጣበታል። ይሄን የሚወጣ ትእዛዝ ደግሞ ሁልጊዜ እነዚህ ጠባቂ ማለት እንደገና እኛን የሚያገለግሉ ካህናት ሁልጊዜ የሚጸልዩት ይሄን ያረፉትን ነፍሳቸውን ይማርልን፣ ሕያዋንን ደግሞ በህይወት አቆይልን፣ ጠብቅልን ነው ጸሎታቸው።
ይሄ ሁሉ ነገር በእኛ ህይወት ውስጥ ከፍተኛ ተጽዕኖ የሚያመጣ ይገባል። የቀድሞ ክርስቲያኖችን በተቻለ መጠን በመጀመሪያው ምዕት ዓመታት የነበሩትን ክርስቲያኖች አላገኛችኋቸው? አልተዋወቃችኋቸው? በጽሁፉ ምንድን ነው የሚመስሉት? እስቲ አስቡ። ውሸት ይናገራሉ ተብሎ እኮ አይታሰብም። ክርስቲያኖች በዛን ጊዜ የነበሩት ክርስቲያኖች ውሸት፣ ሐሰት ይናገራሉ፣ እምነት ያጎድላሉ፣ በሐሰት ይመሰክራሉ፣ በዝሙት፣ በስርቆት፣ በስካር፣ በጠብ፣ በክርክር፣ በአድመኝነት፣ በቅናት፣ በክፋት እኒህን በመሳሰሉት ነገር ውስጥ ይገኛሉ ተብሎ አይታሰብም። በቃ አይታሰብም። ስለዚህ መምህራኖች ከሚሰብኩት ስብከት የበለጠ የምእመናኑ ህይወት ብዙ ክርስቲያኖች እንዲበዙ ትልቅ አስተዋጽኦ አድርጓል፣ ወደ ቤተ ክርስቲያን እንዲጨመሩ። በእኛ ጊዜስ ምንድን ነው? ጽሁፉ በግልጽ አይደለም። እንኳን ከውጭ ያሉት ሊገቡ ከውስጥ ያሉትን እያስወጣን ነው። ይሄ ምንድነው? የኛ ህይወት ማንነት ነው ይሄን ያለው። ስለዚህ አሁንም ደጋግማችሁ በተቻለ መጠን እያንዳንዷን አረፍተ ነገር ላይ ምን ነገር አላት፣ እዚህ ላይ ምን የተደበቀች ነገር አለቻት እያላችሁ በማስተዋል አንዱ ሌላ ጊዜም እንደዚሁ ደግሞ ለማንበብ ያላችሁን ፍላጎት ታዩ። እኔም ለመጻፍ እበረታታለሁ። ስላነበባችሁ ደስ ብሎኛል። እግዚአብሔር በሚያውቅ ሰው የደገሰውን ሲበሉለት አይደል ደስ የሚለው። ስለዚህ ስጦታዬን አልናቃችሁብኝም ማለት ነው አይደል? እና ማንበባችሁን በራሱ የራሴ የሆነ ግምት ሰጥቻለሁ። በተለይም ደግሞ መጽሐፍት የማንበብ መጽሐፍ ቅዱስ የማንበብ ልምድ ደግሞ ማዳበራችሁ ዛሬ ላይ እንዳይመስላችሁ። በነገራችን ላይ መጽሐፍ ቅዱስና ቅዱሳት መጽሐፍትን ማንበብ ሌሎችንም መጽሐፍት ቢሆን ይሄኛው የበለጠ ነው እንጂ መጽሐፍት ማንበብ ጉዳት ሆኖ አያውቅም። መቼ ነው? በየትኛውም ርዕስ ላይ መወያየት ትችላላችሁ። ከየትኛውም ሰው ጋር እኩል መነጋገርና እኩል መቀመጥ ትችላላችሁ። ምኑ ነው ጉዳት? ስለዚህ የበለጠ ደግሞ የመጽሐፍት ሁሉ በኩር የሆነው ከመጽሐፍት ሁሉ የበላይ የሆነውን የእግዚአብሔር ቃል የሆነውን መጽሐፍ ቅዱስን ማንበብ ምንኛ ውብ ነው እና ለእያንዳንዱ የህይወት ጥያቄያችን እኮ መልስ ያለው እዚህ መጽሐፍ ውስጥ ለእያንዳንዱ የህይወት ጥያቄ መልስ። ቤተ ክርስቲያን መጥቶ አዝኖ ያልተጽናና ማን አለ? እስቲ ጠይቆ መልስ ያላገኘ ማን አለ? ለሁሉ መልስ ያለው መጽሐፍ ቅዱስ ነው። የሁሉ የህይወታችን እኮ መፍቻ ቁልፍ ያለው እዚህ። ስለዚህ ይሄንን በማንበብ ሁላችሁም እንደው በእንትንም በቀጥታም በተዘዋዋሪ በሆነ መረጃ ይደርሰኛል። በመሰበስበው መረጃ አብዛኞቻችሁ ዛሬ መኪኖቻችሁ ውስጥ መጽሐፍ ቅዱስና የተለያዩ መጽሐፍት እንዳሉ በመስማቴ ቢሮአችሁ ውስጥ አብዛኞቻችሁ መጽሐፍ ቅዱስ እንደምታስቀምጡና ባገኛችሁ ጊዜ እንደምታነቡ መስማቴ ከዚህ በላይ ምን ደስታ ይሰጠኛል። ስለዚህ የኔ ዋጋ ይሄ ነው። ለኔ የምትከፍሉኝ ዋጋ ይሄ ነው። ሌላ ምንም ልትሰጡ የምትችሉት ነገር በእናንተ አቅም ለኔ ልትሰጡ የምትችሉት ነገር የለም። ግልጹን ነው ነገር ምንም ልትሰጡ የምትችሉት ነገር ለኔ የምትሰጡኝ የቱ ነው? የምናገረውን ምን ማድረጋችሁ ተግባራዊ ማድረግ። ከዚህ በላይ ሽልማት እናንተ እኮ የኔ አክሊሎች እንደሆናችሁ ታውቃላችሁ። አክሊሎቼ ናችሁ ለኔና ቅዱስ ጳውሎስ ምእመናኑን አክሊሎቼ ናችሁ ማለት እናንተ በሰማያት በእግዚአብሔር ደስታ ከኖራችሁ እናንተ በእግዚአብሔር መንግስት ወራሾች በመሆናችሁ ለኔ የሚሰጠኝ አክሊል ያገልግሎታል። ስለዚህ ከዚህ በላይ ምን ስጦታ ነው አይደል? በቃ ይሄ ነው ትልቁ ነገር። ስለዚህ በዚህ ነገር በመበርታታችሁ እጅግ ደስ ብሎኛል። የሚደንቀው ይሄው ራሱ ጽሁፍ ከቀጣዩ ከሰጠዋችሁ የቤት ስራ ጋር ይገናኛል አይደል? እግዚአብሔርን በመፈለግ ዙሪያ እስቲ ቅዱሳት መጽሐፍ ቅዱስን መርምሩ፣ ቅዱሳት መጽሐፍትን አንብቡ፣ እርስ በርሳችሁም ተወያዩ ብያለሁ አይደል? ጥያቄዎቹም አሉ። እግዚአብሔርን መፈለግ በሚለው ላይ ጥያቄዎቹ አሉ አይደለም? እነዛን ጥያቄዎች ባንክሮ እዋቸው ብያለሁ አይደል? ባንክሮ ከእግዚአብሔር ጋር መሆን እፈልጋለሁ ወይ? ይሄ ዝም ብሎ እንደ በቃል እንደምናወራው አይደለም። ይሄ ምን ጥርጥር አለው የሚለኝ ሰው ይኖራል፣ ብዙ ሰው አይደል? ግን በተግባር ሲፈተን ከእግዚአብሔር ጋር መሆን እፈልጋለሁ አለኝ ወይ ፍላጎት?
ለምንስ ነው የምፈልገው? ከእግዚአብሔር ጋር መሆን ለምን ፈለኩ? ለምን ሻ ምክንያት ሊኖረኝ ያስፈልጋል። ከእግዚአብሔር ጋርስ መሆን የምችለው እንዴት ነው? ብዙ ሰው መሆን እየፈለገ እንዴት መሆን እንዳለበትም አያውቅም አይደለም። እንዴት ነው የምሆነው? ከእግዚአብሔር ይልቅ የማስቀድማቸው ነገሮች አሉ። ሁልጊዜ ለኔ እንቅፋት የሚሆኑብኝ ወደምፈልገው ግብ እንዳልደርስ እንቅፋት የሚሆኑብኝ ነገሮች አሉ። ከእግዚአብሔር የማስቀድማቸው ምንድናቸው? እነዛን እኮ ከህይወታችን አውጥተን ማግኘት ከቻለን እነዛን ሁሉ በእግዚአብሔር ቃል ስለት እየቆረጥን እንጥላቸዋለን። ተግዳሮት እንቅፋት የሚሆኑ ነገሮች። ስለዚህ እነዚህ ጥያቄዎች እርግጠኛ ነኝ አሰላስላችኋል እያስባለሁ። አሁን እንደምትሰሙኝ እርግጠኛ ሆኛለሁ አይደለም? ስለዚህ እስቲ ነው እንዴት አያችሁት? ጥያቄዎቹ መጀመሪያ እንደው አስፈላጊ ነበሩ? መጠየቅ ያለባቸው መመለስ ያለባቸው ጥያቄዎች ናቸው ብለን አምነንበታል? ያስ ከሆነ እንዴት አገኘው? እንዴት አሰላሰል? በደቡብ ያሉት ብዙ ሲመለሱ ነበር። በምስራቅ ያላችሁ ጋር አርመሞ የሴኒ ወይ ይሄ ይስላል ስለፈገብሬ አንድ አራት ሰውኛ ያለው ከእግዚአብሔር ጋር ለመሆን ፈልጋለሁ ወይ ማንግሎስ ከምን ፈለግ ከእሱ ጋር እንዴት መሆን ይችላለሁ? ከእግዚአብሔር ጋር የማስቀድማቸው ነገሮች አሉ። ዝም ብለን በግልፉ ስናየው በቃ ሲምፕል ወርድ ነው። መጨረሻ ላይ ዝም ብዬ ሳየው ግን አንድ ጥያቄ ነው። ሁሉም አንድ ጥያቄ ላይ ጠንጥኖ አንድ ቦታ ላይ ቆመብኝና ቅድም ባነሳው ነበር። እንግዲህ ከእግዚአብሔር ጋር ለመሆን ፈልጋለሁ ወይ ቅድም እንደተባለው ማንም ሰው ኖርማል የሆነ ሰው እንዴ ምን አይነት ጥያቄ ነው? እንዴት አልፈልግም? የሚሟላውን ባለማሟላቴ ሊሆን አልቻልኩም ሌላ ነገር ነው። ግን ማንም ሰው ፈልጋለሁ ነው ወደዛ ይወስዳል። ከዛ ቀጥሎ ለምንድን ነው የፈለግኩት? ከእርሱስ ጋር እንዴት መሆን ይችላለሁ የሚለውን ነገር ስናመጣው ከእግዚአብሔር ጋር ለመሆን ምክንያቱም ማወቅ አለብን። ወደ እውነቱ እንነጋገር ካል ከእግዚአብሔር ጋር ለመሆን እፈልጋለሁ ካል ምክንያቱም ማወቅ አለብን። ወይ አንድ የምጠቀመው ነገር አለ ወይም ከእግዚአብሔር ጋር ለመሆን እፈልጋለሁ ብዬ ስወስን እሱ ያደረገልኝ ነገር አለ። ያንን ነገር ከልቤ ማመንና በዛ መሰበር መቻል አለብኝ። የእሱ መሰቀል፣ የእሱ መዋረድ፣ የእሱ መቁሰል ያ ህመሙ እንዲሰማን ይገባል። ዝም ብሎ ተራ አዘኔታ ሳይሆን ለእኛ ብሎ ነው እንዲሆነው የሚለው ነገር በልባችን ውስጥ ሊገባ ይገባል። ያ ነገር ደግሞ ልባችንን ከሰበረው ወደ ምን ልንመጣ ነው? እሱ የደነገጋቸውንና ፈጽሞ ያለንን ትእዛዝ መፈጸም አለብን ነው። ያንን መፈጸማችን ደግሞ ለእሱ ፌቨር ማድረጋችን አለ ለራሳችን ነው የሚለውን ነገር ምክንያቱም ካወቅነው የሁሉ ጥያቄ ወደ በኩል ይጠቃለልና እግዚአብሔርን መሻት የፈለኩበት ምክንያት እሱ ለሰው ልጅ ብሎ ተሰቀለ፣ ተዋረደ፣ ተሰቀለ። ያ ህመሙ ግን ለእኛ ሊሰማን ይገባል። ያ ተሰምቶ የእሱ ትእዛዛት ከፈጸምን ደግሞ ለራሳችን መጥፎ ትእዛዝ አይደለም፣ ቀና የሆነ ነገር ነው። ያንን ማድረግ ደግሞ ለራሳችን የሚጠቅመን እንጂ ለእግዚአብሔር ፌቨር እያደረግንለት አይደለም የሚለው ስለምንሄድ ምክንያቱ ነው። ይህም በሙሉ ያጠቃለልኩት ከእግዚአብሔር ጋር ለመሆን እፈልጋለሁ። አዎ እፈልጋለሁ ካልኩ ምክንያቱ ልክ እንዳይሆን አንጥሬ መውጣት እና የዛ የመሰበር ጥያቄ ስላለው ነው አራቱን ሞዳ እንዳልኩትና ከእሱ ጋር ለመሆን ለምንድን ነው ከእሱ ጋር መሆኑ? እግዚአብሔር እንደዚህ ስላደረገልኝ ነው። የሰው ልጆች ብሎ ያየውን መከራ በዛ ነገር መሰበር አለብኝ። በዛ ተሰብሬ ትእዛዙን ከፈጸምኩ ደግሞ ህመሙ ከተሰማኝ፣ ቁስሉ ከተሰማኝ ፌቨሩ ለእሱ አለ ጥቅም አገኛለሁ ብሎ አለ የሰው ልጆች እግዚአብሔር ጣሪያ ለመሆን ያን ነገር ያደረገውና እሱ ምንም በማይቸግረውና በማይጨንቀው ነገር ያንን ስቃይ አሳልፎ እያለ ለራሳችን ለመዳን ስንል የምናደርገው ከእግዚአብሔር ጋር መሆነው የእሱን ትእዛዝ ፈጽሜ ራሴ ልድን ወይም ሰውንም አርአያ ሆኖ እንዲድንበት መንገድ ለማመቻቸት ነው የሚለው ወደ አንድ ጠቃሚ ያስፈልግ እግዚአብሔርን መሻት መፈለግ በሚለው ወደ መጽሐፍ ቅዱስ ከመግባቴ በፊት እስቲ የቅዱሳን አባቶቻችንን ታሪክ ልመልከተው የሚል ሀሳብ አለ። እግዚአብሔርን በመሻት እግዚአብሔርን በመፈለግ
የቅዱስ አርሳኒዮስን ታሪክ በማነብበት ጊዜ ለኔ ብዙ ጠቃሚ ሀሳቦችን ነው የሰጠኝ። በተለይ እንግዲህ ቅዱስ አርሳኒዮስ እጅግ የተማረ ሴኔተርም ደረጃ የደረሰ በሮም ውስጥ ሊቅ እንደነበረ የሚገልጽ ሁሉንም ነገር ንቆ ቤተመንግስቱን ንቆ የተዋል እግዚአብሔር እንደሚችላል ከጸሎቱ ውስጥ ከሚጠቅሳቸው ጸሎት ውስጥ እግዚአብሔር ሆይ አትተወኝ፣ በፊትህ የሚሆን መልካም የሚሆነው ምንም ምግባር የለኝም፣ ስለ ቸርነትህ ስትል መልካም ነገር እንዴት እንደሚጀምረው ግለጽልኝ ብሎ እንግዲህ በራሴ ሀሳብ መልካም ብዬ የምላቸው ነገሮች ይኖራሉ። ግን እግዚአብሔርን ፈልጌው አይደለም። እግዚአብሔር ሆይ መልካም ነገር ግለጥልኝ ብዬ አይደለም የተነሳሁት በራሴ ሀሳብና ይሄ ቅዱስ አርሳኒዮስ ጸሎት ለእኔ ከምን በፊት እግዚአብሔር እንድለምነው አድርጎኛል። እንደሆነ እግዚአብሔርን ከፈለግነው ራሱን ይገልጥልናል። አጥብቀንም ከያዝነው ከኛ ጋር አብሮ ይኖራል። ይሄ የመጨረሻው ድምዳሜ ነው። እግዚአብሔርን ከፈለግነው አጥብቀንም ከያዝነው ከኛ ጋር ይኖራል። ይሄ መሻት በፈለግ ወደኛ ልቦና ወደ ህሊናችን ይገባል። እንግዲህ ቅዱስ አርሳኒዮስ አንድ ቅዱስ መነኩሴ የሰው ልጆችን ስራ ያሳይ ብሎ ባለው ጊዜ ይህንን ድምፅ ተከትሎ ሲሄድ ያያቸው 3 ነገሮች አሉ። እነዚህም ደግሞ ጉባኤያችን ስለያስኳቸው አንደኛው ሰው ከዱር እንጨት እየፈለጠ ይከምራል፣ ሊሸከመው ይሞክራል። ነገር ግን አልቻለውም። አሁንም እነሱ ሊያስቀምጥና ሌላ እንጨት ይፈጠራል። እንጨቱ እየተፈለጠ አሁንም ይሞክረዋል። እየከበደ መጣ። እንደገና ደግሞ ዞር ሲል ሌላ ሰው ከሀይቅ አጠገብ ወይም ከወንዝ ጋር በሰባራ ማሰሮ ወይም በሰባራ ዕቃ ውሃ እየጨለፈ ይሞላል። ነገሩ ቀዳዳ ስለነበረ ተመልሶ ውሃው ወደ ሀይቅ ውስጥ ይገባል ማለት ነው። አሁንም ይሄ ሰው ጅማሬው ወይም ሙከራው አልተሳካም። ሶስተኛውን ሰዎች በሶስተኛ ደረጃ ያሉት ሰዎች ደግሞ ሲመለከት 2 ሰዎች በፈረሱ ነው። ሁለቱም ግራና ቀኝ ለሁለት ዱላ እንደ ቀንበር ይዘው ወደ ቤተ መቅደስ ይሄዳሉ። ሲሄዱ ሁለቱ ተፎካክረው የመቅደሱን በር ለመግባት አልቻሉም። ለምን? የያዙት ዱላ ሲሄዱ ከነፈረሱ ይከለክላቸዋል። አጋድመውታልና በሩን አያሳልፋል። ይህን ነገር በሚመረመርበት ጊዜ የመጀመሪያው እንጨት እየፈለጠ የሚከምረው ሰው ለመሸከም ያልቻለው መለስ ብሎ ራሱን አለ ኃጢአት በኃጢአት ላይ እየከመረ የሚሄዱ መጨረሻ ሊሸከሙ ይችላል። ሁለተኛው ሰው ደግሞ እንዲሁ በማሰሮ ውስጥ ውሃውን ሆናለሁ እያለ ተመልሶ ወደ ሀይቁ ነው የሚገባው። ከንቱ ድካም። ሶስተኛው ሰዎች ጥሩ ጽድቅ ስራ አላቸው፣ ወደ ቤተ መቅደስ የሚወስድ በፈረስም ላይ ተቀምጠዋል፣ የተደላደለ ነገር አላቸው። ነገር ግን እዛ ደርሰው ተፎካክረዋል። ባይፎካከሩ ኖሮ ያንን ዱላ አንዳቸው አውርደው እንደው በቀጥታ ዱላውን አስቀምጠው ወይም ደግሞ ዱላውን ይዘው ቢሆን በዛ መቅደስ በር ሊያልፉ እየቻሉ ጥሩ የጽድቅ ስራ እያላቸው በመፎካከራቸው እውጭ። እንግዲህ ይሄ ነገር 3ቱን መለስ ብዬ ለራሴ ሳስበው ምን አይነት የጽድቅ ስራ አለኝ ብለን ከምነው የራሳችን ነገር ሊኖር። ምክንያቱም ባለፈው እንደተማርነው አባታችን እንዳስተማረው የዛሬዋ ጽድቅ ስራ ለዛሬ ብቻ ነው፣ ነገር ሌላ ናት። ምክንያቱም በትናንትናው ሰዓት ዛሬ የሚያጸድቅ ነገር የዛሬ ስራ ለዛሬ ነው የምታገለግለው። ስለዚህ እነዚህ የሰዎቹን አይነት ፉክክር እንዳያጋጥመን ትምህርት ይሆናል ብዬ የምለው ትዳር ውስጥ ያለን ሁላችንም ስለሆን የእግዚአብሔርን ቃል ወይም እግዚአብሔር ከፈለግነው ራሱ ይገልጥልናል። አጥብቀን ከያዝነው ከእኛ ጋር አብሮ ይኖራል የሚለው የቅዱስ አርሳኒዮስ ትልቁን ጥቅስ በመያዝ እያንዳንዳችን በትዳር ውስጥ ባልና ሚስት ያለምንም ፉክክር ይህንን መጽሐፍ ማንበብ መጽሐፍትን መመርመር የሚገባ
ምንም ጽድቅ ስራ ብንሰራ መጨረሻ ላይ በፈረስ ሄደው ተፎካክረው እንደቆሙት ነው። የአንዳችን ንባብ ምናልባት አንዳችንን ብዙ መስመር ላይ ያስኬደን ይችላል። መፎካከር የለብንም። እያንዳንዳችን ቅድም እህታችን እንደገለጸችን ሁለቱ ሆነው አንብበው በመወያየት በመረዳዳት ይሄን ነገር ሚስጥሩ መካፈል የሚቻልበት መሆኑን የተገነዘብኩት። ጥሩ ነገር ጥቂት መጥፎ ነገር መልካሙን ነገር ሁሉ ያጠፋዋል እንደ ፈረሰኞች የሚለውን መጨረሻ ቅዱስ ሐሳቦች የተገለጸለት ነገር ነው። ሌላው ቅዱስ አባት እንዲሁ ታሪካቸውን በምናይበት ጊዜ አባ አጋቶን የቁጣ ስሜትን መተውና አለመተው የሚለውን ነገር ይሄ እግዚአብሔር ለመሻት ስንነሳ የምንተዋቸው ከውስጣችን የምንቆርጣቸው ወይም አባታችን እንዳሉ ለአዲስ ዓመት አዲስ መጋረጃ አዲስ ዕቃ ለመግዛት እንደመነሳት ሳይሆን ከውስጣችን አያስፈልገንም ብለን ባለፈው ዓመት የያዝነውን ነገር ቆርጠን የምንጥልበትን ነገር መመርመር ያስፈልጋል። አንዱ ቁጣ መጥፎ ነገር ነው። ቅዱስ አጋቶን እንግዲህ ቁጣ ስሜትን መተው እጅግ እንደሚጠቅም ቁጣ ስለ ቁጣ ብዙ ማብራራት አያስፈልግም። ቁጣ ነው የሚወልደው እንግዲህ እና ቅዱስ አጋቶን 3 አይነት ስድቦችን ተሰድቦ በትዕግስት እንዳለፈና የማይታገሰው ነገር ላይ ደግሞ የራሱን ውሳኔ እንደሰጠ ይነግረናል። መጀመሪያ አንተ አመንዝራው ብለዋል፣ ይስማማኛል አለች። ለስጋዬ ይስማማኛል፣ ምክንያቱም ሰው ነውና ይሄን ቢባል ምን ማለት አንተ ሌባ፣ አንተ እንደዚህ ሌሎች ጥሩ ያልሆኑ ስድቦችን ሲሰድቡት ይሄንን ስድቦችን ይቀበላል፣ ቁጣውን ዋጣ ማለት ነው። ሶስተኛው ላይ ግን አንተ መናፍቅ የሚሉበት ጊዜ ይሄ ከእግዚአብሔር ጋር የሚለየ ነገር ነው፣ ስለዚህ አልታገስም ብሎ አላቸው። የመጀመሪያው ታገስከን፣ ሁለተኛው ታገስከን። እዚህ ላይ ለምንድን ነው የተቆጣኸው ወይም ያልታገስከን በሚሉበት ሰዓት ሁለቱም በስጋ ይስማሙኛል ወይም በሰውነቴ የሚስማሙ ይሆናል። ነገር ግን ሶስተኛው ከእግዚአብሔር የሚለየኝ ነገር ነውና እግዚአብሔርን ከመሻቴ ጋር የሚለየኝ ነውና ይሄን አልታገስም። ስለዚህ በአዲስ ዓመት ይሄንን የቁጣ መንፈስን ቆርጠን የምንጥልበት ነገር እንዲሆን ነው መጀመሪያ እግዚአብሔርን ለመሻት ድልድይ ብዬ በራሴ ያዝኩት። ሌላው ሰው ላይ በሌላ ሰው ላይ ለመፍረድ የሚያነሳሳ ሀሳብ ሲኖር ይሄን ነገር ቆርጦ መጣል ያስፈልጋል። ምክንያቱም ፈራጅ አንድ አምላካችን እግዚአብሔር ነውና ለሌላ ሰው ላይ ተነሳስተን መፍረድ፣ ግምታዊ ነገሮች ሁሉ መናገር እግዚአብሔር ከመሻት የሚያግደን በመሆኑ እነዚህ ነገሮች መተው ይገባናል የሚለውን ተረድቼበታለሁ። እግዚአብሔርን በመሻት ዙሪያ በቅዱሳን አባቶቻችን ታሪክ ይህንን ለመረዳት ይችላሉ። እኔንም ለዚህ ጉዳይ እግዚአብሔርን በመሻት ዙሪያ ጥርጊያ መንገድ ሆኖልኛል አስባለሁ። እናንተ በወንድሞች ሌቶች ይጠቅማል። በረሃው ውስጥ የሚለው የአባቶቻችን ቅዱሳን አባቶቻችን ታሪክ የያዘ ደስተኛ እዛ ላይ የደሱ እውነተኛ ተግባራዊ ገብረ መድኅን ገብርኤል ደስ የሚል ዋናው ትልቁ ነገር ደስ የሚል በዚህ በተሰጠው ነገር ትኩረት ሰጥቶ በመጽሐፍት በማገላበጥ ሙከራ ተደርጓል። ይሄ ደግሞ በጣም እውነት ለመናገር በጣም ያስደስት ነው። ለምን በዚህ መካከል ብዙ ነገር ይገኛል። በዚህ መካከል ከዚህ ከርዕሱ ጋር ተያያዥ ያልሆኑ ነገሮች ብዙ ነገር አይገኙም፣ ብዙ ይገኛሉ። በእግረ መንገድ ብዙ የሚገኙ ነገሮች ግን የነገሮች ሁሉ መጀመሪያ እግዚአብሔርን መሻት የነገሮች ሁሉ መጀመሪያ እና በእያንዳንዱ የመጀመሪያው ጥያቄ ሁልጊዜ ነገሮች ሁሉ ከፍላጎት ጋር የተያያዙ ናቸው አይደል? ፍላጎት ደግሞ በነፃ ፈቃድ ውስጥ የተያዘ
እግዚአብሔር ማናችንንም አስገድዶ እንድናመልከው አይደለም፣ ማናችንም። ስለዚህ አንድ ሰው ከእግዚአብሔር ጋር ለመኖር መጀመሪያ የራሱ ምን ያስፈልጋል? ፈቃደኝነት፣ ፍላጎቱ ያስፈልጋል። ለዚህ ነው የመጀመሪያው ጥያቄ ከእግዚአብሔር ጋር ለመሆን እፈልጋለሁ ወይ ስንል ቅድም እንዳልኩት የአፍ ነው ወይስ የተግባር ነው? ለምን መጽሐፍ ቅዱስ አንድ ትልቅ ማስጠንቀቂያ ያለው ይህ ሕዝብ በከንፈሩ ያመልከኛል ልቡ ግን ከኔ እጅግ የራቀ ነው የሚለው አይደል? በከንፈሩ ያመልከኛል። ብዙ ጊዜ በከንፈራችን ሁላችን ጻድቅ ነን። ማንም ሰው ለሌላ ሰው ምከር ቢባል ክፉ ቃል አይናገር ከስንት አንድ አይደለም። አብሶ በእግዚአብሔር ስም የሚመክር ከሆነ መልካም ነገር ነው የሚናገረው። ማንም ሰው መልካም ነገር ለመናገር ይሞክራል። ይሄ የታወቀ ነው። ራሱ ግን ያንን መልካም ነገር አድርገው ቢባል ያደርገዋል። ያንን ነገር በህይወትህ ለውጥ አሳየኝ ቢባል ያሳያል። ስለ ስርቆት ወይም ደግሞ ስለ ሐሜት ወይም በሰው ላይ ስለ መፍረድ ወይም ደግሞ ሌሎችን ራሱ በመንፈሳዊ ህይወት ያለ ድካም አንተ በርታ እንጂ ቅዱሳት መጽሐፍት አንብብ፣ አስቀድስ፣ ከንስሐ አባትህ ጋር ተገናኝ ምን ብሎ የሚመክረን ብዙ ሰው ይኖራል። ራሱ ግን አድርገው ይባል ያደርገዋል፣ በተግባር ይኖረዋል። ይሄ ነገር በከፍተኛ ሁኔታ እግዚአብሔርን ከመሻት ጋር ይገናኝ፣ ከመፈለግ ጋር። ፍላጎቱ አለኝ። አንድ ሰው ጠንካራ ፍላጎት ውስጡ ካለ ያንን ለማድረግ የሚያቀተው ነገር የምንፈልገውን ነገር ለማሳካት እኛ የማንፈነቅለው ድንጋይ አለ። በዚህ ዓለም አሁን በኑሯችን ስንኖር ይሄንን ነገር ይሄንን ግብ ማሳካት አለብኝ ብለን ካሰብን ያንን ለማሳካት ደግሞ ቁርጠኛ የሆነ ፍላጎት ካለ ተበድረንም ይሁን ተሰልቀን ያንን ነገር እናደርገዋለን። ልክ ነኝ? አሁን እዚህ ላይ ነው ከእግዚአብሔር ጋር መሆን እፈልጋለሁ የሚለው በዚህ ቁርጠኝነት ስሌት ነው የሚሰጠው። አሁን ባነሳሁት ቁርጠኝነት ስሌት ነው የሚለካው። ለምሳሌ መመረቅ እፈልጋለሁ ከትምህርት ቤት በሆነ ነገር በመረጥኩት ትምህርት ዲግሪን መያዝ ወይም ማስተርሴን መያዝ ወይም ከዛም ያለፉ ድህረ ምረቃዎችን መከታተል እፈልጋለሁ፣ በዛ ሰርቲፊኬት እንዲኖረኝ እፈልጋለሁ ብለን እናስባለን። ያን ለመያዝ ቁርጠኛ የሆነ ሐሳብና ፍላጎት ይኖረናል። ያን ለማሳካት ምን ያህል መስዋዕትነት እንከፍላለን? ብራችንን እንከፍላለን፣ ጊዜያችንን እንከፍላለን፣ እንቅልፋችንን እንከፍላለን አይደል? ያለንን ኃይል፣ እረፍታችንን፣ ደስታችንን ሁሉ ምናልባት እኮ እዚህ ቦታ ነይና እንጫወት፣ እዚህ ቦታ ናና እንጫወት፣ አብረን ጥሩ ጊዜ እናሳልፍ ቢለን እንኳን ጥናት አለብኝ የምሰራው አሳይመንት አለኝ ብለን ያንን ደስታችንን ሁሉ ምን እናደርጋለን? መስዋዕት እናደርጋለን አይደል? ያንን የፈለግነውን የሻትነውን ነገር ምን ለማድረግ ለማግኘት። አሁን እኛ ለእግዚአብሔር ከዚህ ያነሰ ግምት ነው የሰጠነው ወይስ ከዚህ የተሻለ ግምት ነው ያለን? ይሄን ስራቸው አሁን የከንፈር መልስ አይደለም፣ የህይወት መልስ። በከንፈርማ ሁላችን ጻድቅ ነን። ይሄ ተረጋግጧል አይደል? ከዚህ በፊትም ነግሬያቸዋለሁ። ሌላውን በልቶ ከንፈራቸውን ብቻ ያስቀረውን ምንድነው አውሬ ታሪክ አይደል? ልጆችን እንዳትበላ ብለው ገዝተው እግዚአብሔር የሚያምኑትን እግዚአብሔር የሚከተሉትን እንዳትበላ ብለው አልበላም ብለው ተገዝቶ ሲመጡ ምናቸውን ብቻ ነው አስቀርቶ ይጠብቃል። ከንፈራቸው ምን ነው አንተ ጨረስካቸው? ግን እግዚአብሔርን የሚያምን ሆነ ያገኘሁት ከንፈራቸው ብቻ። ስለዚህ ከንፈራቸውን በግዝቱ መሰረት ትችሎታል የሚል መልስ ነው የሰጠው። እውነት ነው። ስለዚህ በከንፈር ሳይሆን ምናልባት እስከዛሬ መያዝ እፈልጋለሁ ብለን ፍላጎታችን ከፍተኛ ደረጃ ደርሶ ቁርጠኞች ሆነን ያንን ለመያዝ መስዋዕትነት ከከፈልንባቸው ነገሮች በእኛ ህይወት ውስጥ እግዚአብሔር ያለው ቦታ ከነዛ ያነሰ ነው ወይስ የተሻለ? ያነሰ ከሆነ አደጋ ውስጥ ነን። የተሻለ ከሆነ ደግሞ ምን ያህል በህይወታችን ውስጥ ያ ነገር ተገልጦ ታይቷል። ስለዚህ ፍላጎት ላይ ትልቅ ነገር የለም። እና አብርሃም እኮ መጀመሪያ እግዚአብሔርን ለማግኘት ፍላጎት ነው የቀደመው አይደል እንዴ? ጣዖቱን ይዞት ይሄዳል። ያ ጣዖት ግን አይን አለው አያይም፣ አይን አለው አያይም አይደለም? ጆሮ አለው አይሰማም፣ አንደበት አለው አይናገርም፣ እግር አለው
አይሄድም፣ እጅ አለው አይሰማም፣ አይዳስስም፣ ስራ አይሰማም። ይልቁንም አብርሃም ተሸክሞ የሚወስደውና ገበያ መሀል አቁሞ ዋጋ የሚደራደርበት አምላክ ነው። ለአብርሃም ሕሊና ደግሞ ይሄ የሚመጥን አይደለም። ለዚህ ነው እኮ በኋላ ምን ማድረግ ጀመረ? መፈለግ አይደል እንዴ? እግዚአብሔርን መፈለግ፣ እግዚአብሔርን መፈለግ፣ እግዚአብሔርን መፈለግ። አምላኬ ማን ነው? አምላኬ ምን አይነት ነው? አምላኬን እንዴት አድርጌ ላግኝ ነው? ምርምሩን ተመልከቱ። የአብርሃም ፀሐይ የሆነ አምላኬ፣ አይ ይሄ ሕጸጽ አለው፣ ማታ ይጠልቃል፣ እንዲህ ይሆናል፣ አይ በደመና ይጋረዳል። አምላኬ እሳት ይሆን? በውሃ ይጠፋል፣ በገደል ይገደባል፣ ውሃ ይሆን? ይህን ሁሉ ተመራምሮ አልሆን ሲለው በምርምርም እግዚአብሔርን ማግኘት አይቻልምና አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ ምን አድርገኝ አናግረኝ እባክህ ሲለው አብርሃም ጻን ብሔርከ ወተፈለጥ ማዝማዲከ አብርሃም በፊት ሲጠራው አብርሃም አይደለም አብርሃም ከዘመዶች ተለይ ከሀገርህም ወጣ። እኔን የምትፈልግ ከሆነ እግዚአብሔርን መፈለግ ምንጊዜም የሚያስከፍለን ነገር ይኖራል። እግዚአብሔርን ስንፈልግ የምናጣቸው ነገሮች ይኖራሉ። እነዛ ነገሮች አራተኛው ጥያቄ ላይ ተቋጥረዋል። አራተኛው ጥያቄ ላይ እነዛን መመለስ እኮ ግድ ይለናል አይደል? እግዚአብሔርን ለማግኘት ስንል ይሄንን ተው ብንባል ለመተው ዝግጁ ነው። ለምን? እግዚአብሔር እሱን ፈልገን ስንከተለው በነገራችን ላይ የኛ የሆነውን ብቻ ሳይሆን ራሳችንን እንድንተው ነው ይፈልጋል። በምድር ላይ ደግሞ ራስን ከመተው በላይ ወይም ራስን ከመካድ በላይ አስቸጋሪ ነገር አለ? በዓለም አንድ የሳይኮሎጂ መጽሐፍ ላይ ሳነብ የስልክ ንግግሮች ላይ በህቡ የተገጠመ መሳሪያ ተደርጎ ያ ነገር በኋላ ጥናት ሲወሰድ በዓለም ላይ ያለ ህዝብ በከፍተኛ ሁኔታ የሚጠቀመው ቃል ቢኖር እኔ የሚለው እኔ ነው የሚለው። ስለዚህ ይሄ የሚያሳየው ነው ያሉት ሳይኮሎጂስቶች ሰው ለራሱ ምን ያህል ተጨናቂና ምን ያህል ከፍተኛ ግምት እንደሚሰጥ። መጽሐፍ ቅዱስ ደግሞ ለኔ ሲል እናትና አባቱን ያልተው አይደለም፣ ለኔ ሲል ሀብት ንብረቱን ሚስቱን ልጆቹን ያልተው ከዛ አለፈንና እኔን ሊከተል የሚወድ ቢኖር ራሱን ይካድ፣ መስቀሌን ተሸክሞ ይከተለኝ። ስለ እናትህ፣ ስለ አባትህ፣ ስለ ሚስትህ፣ ስለ ልጆችህ አይደለም እኔ መጠየቅህ። ልትከተለኝ ከፈለክ ራስህንም መካድ አለብህ። የምንጠየቀውን ተመልከቱ። አብርሃም ሲጠየቅ ይሄን የተጠየቀው እኔን ትፈልገኛለህ? አዎ። አምላክህ ማን እንደሆነ ማወቅ ትፈልጋለህ? አዎ። ከኔ ጋር መኖር ትፈልጋለህ? አዎ። እንግዲያው ከኖርክበት ከተወለድክበት ከምታውቀው ከከለዳውያን አገር ከኡር ውጣ። ለአብርሃም የኖርኩበት ሀገር ነው፣ የተወለድኩበት ሀገር ነው። ብዙ ነገር ለምጃለሁ። እዚህ ቦታ ሀብት ንብረት አፍርቻለሁ። ብዙ ጓደኞች፣ ብዙ ቤተሰቦች አሉ። እንዴት እሆናለሁ የሚል ጥያቄ አብርሃም ጋር አልተነሳም። ተለይ፣ ከዘመዶችህም ቢሆን ምን አድርግ? ተለይ። እሺ፣ የምርጫ ጉዳይ አይደለም። አሁን ለዚህ ነው እፈልጋለሁ ወይ በህይወት ትመለስ ያልነው። ለዚህ ነው በህይወት በከንፈር ሳይሆን በምን በህይወት መልስ ይሰጣል። ከእግዚአብሔር ጋር መሆን እፈልጋለሁ ወይ? ምን ያህል ቁርጠኛ ነኝ? በእርግጠኝነት ምን የምነግራችሁ ከእግዚአብሔር ጋር ለመሆን ጽኑ ፍላጎት ሲኖርም የሚባክን ጊዜ አይኖርም። አብሶ በተራ ጉዳይ በነገረ ዘርቅ የዚህ ምንድነው በወዘበሬታ የሚባክን ጊዜ አይኖርም። ለምን? ከእግዚአብሔር ጋር የመሆን ፍላጎታችን ከፍተኛ ደረጃ በጊዜውም አለጊዜውም ከማን ጋር ነው? ከሱ ጋር ነው። በነገራችን ላይ ቅዱሳን አባቶቻችን ወደ በረሃ ሰው ወደማያገኙበት በረሃ የሚሄዱት አመላቸው ከፍቶ ከሰው ጋር የማያኖር አመል ኖሯቸው አይደለም፣ ወይም ደግሞ የፖለቲካ ችግር ኖሮባቸው ተሰደው አይደለም፣ ወይም ዕዳ ኖሮባቸው ወይም የሰው ደም ኖሮባቸው ተበቃይ ይኖርብኛል ወይም በዕዳ ይያዛለሁ ብለው ሸሽተው አይደለም። እዛ ሄደው ብቻቸውን እንዲሆኑ የሚያደርጋቸው ከእግዚአብሔር ጋር ያላቸው ጊዜ በምን እንድትደናቀፍ ስለማይፈልጉ። እነሱ እኮ ማንቀላፋት ያበሳጫቸው። ለምን? ትንሽ ሲያንቀላፉ ከማን ጋር መሆናቸው ስለሚናጠር ከእግዚአብሔር ጋር መሆን ያቺ ነገር ማረፍን አይፈልጉም፣ ማንቀላፋት አይፈልጉም። ዮሐንስ ሐጺር የሚባል የቤተክርስቲያናችን አባት አለ አይደል?
የተመዘገበለት ታሪክ አለ። ይህ አባ ዮሐንስ በ24 ሰዓት ውስጥ ሁሉ ተመስጦ ላይ ነው። አስቡ፣ ተመስጦ ላይ ነው። በቃ ከእግዚአብሔር ጋር ነው ግንኙነት እና አንድ ቀን እጅ ጸፉ አሃው ተልከው እነዚህ ወንድሞች ከሌላ ትልቅ አባት ተልከው ዮሐንስ በዓት ጋር ሄዱና እጃቸውን ጸፉ። በኋላ አብዝተው ሲጸፉ ከተመስጦ ወጣና ወጥቶ እጅ ነሳቸው ይላልና ምን ፈለጋችሁ ስለምን መጣችሁ አላችሁ። አይ አባታችን አባ ከሌ ያንን ትልቅ አባት የላካቸውን ጠርተው ይሄንን ዕቃ ይሄን መጽሐፍ ላክልኝ ብለዋል ብለው ነገሩ። እሺ ጠብቆ ይመጣዋልና ሲገባ ተመስጦ መጣበት ረሳቸው። አሁንም ሲጻፉ ተመልሶ ወጣ። ከብዙ ቆይታ ምን ነው ደህና ናችሁ እንዴ ሰነበ ከወዴት መጣችሁ አላቸው። ረስቷቸው ሲላቸው አይ አባ ከሌ ይሄን መጽሐፍ አምጡልኝ ብሎ ልኮን ነው መጽሐፍቱን ለመውሰድ ነው። እሺ ላምጣላችሁ አለና ረሳቸው። ሶስተኛ ጻፉ። አሁንም ተናጠበና ወጣ። አቤት እንደምናችሁ ደህና ናችሁ ብሎ አሁንም እንደ አዲስ ነው ሰላም ያላችሁ። ምን ጉዳይ ይዟችሁ መጣችሁ አላችሁ። አባታችን አሁን እኮ እጃችንን ስንጸፋ ሶስተኛችን ነው። አባ ከሌ መጽሐፍ ልኮን ስንጠይቅ ሶስተኛችን ነው። እየገባህ ግን ትረሳናለህ አሉ። ምንድን ያላችሁ መጽሐፍ? ቆይ ይሻልና መጽሐፍ 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 እያለ ገባ። ለምን ያ ነገር እንዳይረሳውና አሁንም ከእግዚአብሔር ጋር የሚኖሩበትን ሁኔታ አያችሁ። ስለዚህ እስቲ እነዚህን አባቶች አስቧቸው። አሁን እኔና እናንተ አሁን ዋዛ ፈዛዛ ልናወራ ብንሄድ ጊዜ ይኖራቸዋል። እኛ ግን እንደውም የበለጠ ጊዜ ያለን ለየትኛው? ማንም ሰው ለወሬ ጊዜ የለኝም ብሎ አያውቅም። ማንም ሰው በማውራት ስትራፖ ይዞ ታሰረ። ምላስ ስትራፖ ቢይዘው ኖሮ ተቆልፈን ነበር የምንቀመጠው ሁላችን። በቀን ምን ያህል ነው አይደል? ነው አይደል? የነዛን ሁሉ አባቶቻችን ዝምታ እኛን የምናካክስላቸው። እነሱ ግን በምንም ነገር ውስጥ በዚህ ነገር መናጠብ አይፈልጉም። ከማን ጋር ብቻ ነው ንግግራቸው? ከእግዚአብሔር ጋር። የሚገርማችሁ ቅዱሳን ሲበቁ እኮ እየበቁ ሲሄዱ እኮ ጸሎታቸው ሁሉ እኛ አሁን ሁሉ ጸሎታችን ምናችን ሁሉ ፕሮሲጀር አለው አይደል? ያ ሁሉ ነገር አንክሮ ነው እኮ የሚሆነው፣ ማድነቅ ነው የሚሆነው። በቃ እግዚአብሔር ብዙ ነገር ስለሚገልጥላቸው አሁን የኛ ስጋዊ አይን ሊያዩ የሚችለው ያልሆነ ብዙ ነገር ስለሚገልጥላቸው ማድነቅ ብቻ ነው። ልዑሉን ማድነቅ፣ እግዚአብሔርን ማድነቅ፣ ምን ያህል ግሩምና የማይደረስበት አምላክ እንደሆነ እያሰቡ ማድነቅ፣ ምን ያህል ቸርና ይቅር ባይ አምላክ መሆኑን እያሰቡ ማድነቅ እዛ ውስጥ ነው የሚለው። ስለዚህ እዛ ለመድረስ ከእግዚአብሔር ጋር መሆን እፈልጋለሁ። አሁን ምን ያህል መመለስ ያለበት ጥያቄ እንደሆነ ተግባባን? በከንፈር ያይደለ በልብ በህይወት እውን እፈልጋለሁ ወይ ጌታ ሆይ? እሺ ሰምቻለሁ። በቃ ርኅሩህ አምላክ መሆን፣ ቸር አባት መሆን፣ ድንቅ የሆንክ አምላክ መሆን፣ በመንገዴ ሁሉ የምትጠብቀኝ፣ የምትመግበኝ፣ የዕለት እንጀራዬን የምትሰጠኝ፣ ከምድር ትቢያ አንስተህ ከፍ ያደረግከኝ፣ እንደ ኃጢአቴ ብዛት ላየው የማይገባኝ ማዕረግ ላይ ያስቀመጥከኝ አምላኬ እንደሆንክ አውቃለሁ፣ ግን እንደምትፈልገኝ ልሆን አልቻልኩም። አንዳንድ ጊዜ እኮ ድካምንም መግለጥ ጥሩ ነው አይደለም? አይደለም? ካልቻለን እኮ ምን ማለት አለ? እኔ ልፈልግህ አልቻልኩም፣ አንተ ግን ፈልገኝና ልቤ እንዲፈልግህ አድርገው ብለህ ፈቃድን መግለጽ እኮ ያስፈልጋል። በቃ እንካ ልቤን ሰጠው፣ አንተ በምትፈልገው መንገድ ነው። ግን ለመስጠት ደግሞ እንፈራለን አይደል? ልባችንን ራሱ አናምናት ማለት ግን ልብን ለመስጠት ከእግዚአብሔር በላይ የታመነ ይኖር ይሆን? ይኖር የለም። እግዚአብሔር የተሻለ እሱም ደግሞ ሲጠይቅ ሌላ አይጠይቅ። ልብህን ስጠኝ ነው አይደል? ልጄ ሆይ ምንህን ስጠኝ? ልብህን ስጠኝ፣ ልብህን ስጠኝ። እሱ ጥያቄ ልብህን ስጠኝ። ከዛ ሌላ ጥያቄ ለምን ፈለግ? ከእግዚአብሔር ጋር መሆን ለምን ፈለግ? ትልቅ ጥያቄ ነው አይደል? ከእግዚአብሔር ጋር መሆን ለምን ፈለግሁ ብለን ስንጠይቅ
መልስ ማግኘት አለብን። ለዚህ ምክንያት ሊኖረው ያስፈልጋል። ከእግዚአብሔር ጋር መኖር የፈለግንበት አንደኛ እኛ ከእግዚአብሔር ጋር እኛ ከምናውቀው በላይ ቁርኝት ያለን ፍጥረቶች ነው። ከእግዚአብሔር ጋር የተለየ ቁርኝት ያለን ፍጥረቶች አስታውሱ። እኛ እኮ የእግዚአብሔርን እስትንፋስ ተሸክመን የምንኖር ፍጥረቶች ነው። እግዚአብሔር አዳምን ፈጠረው። ከዛ በአፍንጫው ምን አለበት አለበት አይደለም ቢያስተውሉ የህይወትን እስትንፋስ አለበት። የምንን እስትንፋስ? የህይወትን እስትንፋስ። የኔና የእናንተ የህይወት እስትንፋስ አየር አይደለም። ይሄ የምንተነፍሰው አየር አይደለም። የኔና የእናንተ የህይወት እስትንፋስ እግዚአብሔር ነው። አሁን እዚህ ያለን ሁላችንን እንዳንተ ነፍስ አፍና አፍንጫችን ግጥም ተደርጎ ቢያዝ ምን ያህል ደቂቃ እንቆያለን? ምን ያህል ደቂቃ? የሚያሳዝናችሁ የአንድ ደቂቃ እንኳን እድሜ የለንም እንኳን 60 ሰከንድ ማለት ነው አንድ ደቂቃ ይቻላል። ንገሩ ምንም እንዳንተ ነፍስ ግጥም አድርጎ ቢያዝ አንድ ደቂቃ የመኖር አቅሙ ይኖረን? እጠራጠራለሁ። የኔና የእናንተ የህይወታችን እስትንፋስ ማን ነው? እግዚአብሔር ነው። ስለዚህ በህይወት አለን ብለን ለመናገር የግድ ማን ያስፈልገናል? እግዚአብሔር ያስፈልገናል። ሕያው ነን ለማለት ማለት ነው። ካልወዲያ ምውት ነን፣ ተንቀሳቃሽ አስከሬን ነው። ባይነማት ነው ይሄው ነው አይደለም? ከእግዚአብሔር ጋር ካልሆነ ይሄው ነው። በመጽሐፍ ቅዱስ ሞት የምንለው ከእግዚአብሔር መለየት። አሁን ክቡር ዳዊት ይሄንን ነው ሲያጸና ምን አለ? ህስቡ ወለእግዚአብሔር ወተሃዩ ነፍስክሙ አለ። እግዚአብሔርን ፈልጉት። ልብ በሉ እግዚአብሔርን ፈልጉት አለና ለምንድን ነው እግዚአብሔርን ፈልጉት የምትለን ብለን ስንጠይቀው በህይወት ትኖራላችሁ። ስለዚህ ለምንድን ነው ከእግዚአብሔር ጋር መኖር የፈለኩት ብለን ስንጠይቅ በህይወት ለመኖር። ማንም ሰው ደግሞ ከሞት ይልቅ ምንን ይመርጣል? ይሄ ግልጽ አይደል? በቃ ምንም ለድርድርም አይቀርም አይደል? ህይወታችን ግን በማን እጅ ነው ካልን በእግዚአብሔር እጅ ነው። የኔና የእናንተ ህይወት ማን ነው ካልን እግዚአብሔር ነው። እግዚአብሔር ህይወታችን ከሆነ ከእሱ ጋር ተጣብቀን መኖርን መፈለግ አለብን። እንዴ ካልበላን እንደሚደክመን ካልበላን ትንሽ ቆይተን በምግብ እጥረት ወይም ደግሞ ምንድነው በምን በፈለጋችሁት ምንድነው ዴፊሺየንሲ ነው የሚባለው እጥረት እንደምንሞት ስለምናውቅ እንዴ ከሆዳችን ጋር ተጣብቀን ምንኖር አይደለም? እና ራሳቱ ሩጫችን ነው ወዳ ከሆድ ጋር ተጣብቀን ያለን። ለምንድን ነው የምትበላው ብለን ብንጠየቅ መልሳችን ምንድን ነው? ለመኖር አይደለም? ተመልከቱ፣ ለመኖር እኛ በሆዳችን ላይ ተጣብቀናል። ሆዳችን የሚያኖረን መስሎና አይደለም። የሚያኖረን ማን ነው? እግዚአብሔር። ስለዚህ በህይወት ለመኖር ህስቡ ወለእግዚአብሔር ወተሃዩ ነፍስክሙ፣ እግዚአብሔርን ፈልጉት በህይወትም ትኖራላችሁ። ይሄን ካየ በኋላ ነው ዳዊት ምን አለ? ለኔስ ከእግዚአብሔር ጋር መሆን ይሻለኛል፣ ወደ እግዚአብሔር መቅረብ ይሻለኛል። ሊተሰተለው እግዚአብሔር ይሄ ይሰኒ ከእግዚአብሔር ጋር መሆን ነው የሚበልጥብኝ ለኔ። ለምን? ህይወት ነው እግዚአብሔር ጋር ያለ። ከእግዚአብሔር ጋር ሆነው የወደቁ እነማንንም አልሰማንም፣ የሞቱ እነማንንም አልሰማንም። ምርጫቸው እግዚአብሔር ሆኖ ማለት በዚህ ሁሉ በህይወት ለመኖር እግዚአብሔርን መፈለጉ ወሳኝ። በነገራችን ላይ የኛ ፍላጎት ገና እንደ እሳት አልበላንም አይደለም? ቅዱሳን አባቶች ግን ፍላጎት ክቡር ዳዊትን ብትጠይቁት እግዚአብሔርን ምን ያህል ይፈልገው ነበር ብላችሁ ስጠይቁ በሚገልጽ እንደ ውብ በሆነ በሚገርም ቋንቋ ነው የሚገልጠው ክቡር ዳዊት። ነፍሴ እኔ ከመምድረ በዳ ጸማዓት ተከ ይለዋል እግዚአብሔር። ነፍሴ እንደ ምድረ በዳ ተጠማች። አሁን ዝም ብላችሁ አስቡ። የዳዊት ልብ እግዚአብሔርን በመፈለግ እንደ ምድረ በዳ ኳ ብሎ ደርቋል። ምድረ በዳ ላይ ውሃ ብታፈሱ ፍለጋውን ታገኙታላችሁ። የዛን ያህል እጠማሃለሁ ነው እያለ የዛን ያህል ትናፍቀኛል፣ የዚያን ያህል ነው የምጠማ የምፈልግ፣ ይሄን ያህል ነው ፍላጎት። ወይ ይሄንን ምናልባት በሲ ለሲት ምለው ይሆናል። ናፍቆትህ እኮ አቃጠለኝ፣ ናፍቆትሽ እንደ እሳት በላኝ
የሚሉ ድርሰቶች ጽፈን ይሆናል በመጀመሪያው የፍቅር ድርሰታችን አይደለም ምን ነው ይሄ ግን መቼም እስከ መጨረሻው ነው አይደለም መሆን የነበር መቼም በሀገራችን እኮ ሀብለን ያነበብነው ትልቁ ድርሰትን ፍቅር እስከ መቃብር ነው እስከ መቃብር እየተባለ የኖር ነው እና ብዙ ጊዜ ይህንን ለሰው ነው የምናገረው ለእግዚአብሔር ይህንን ብለነው እናውቃለን ጌታ ሆይ ናፍቆትህ እኮ እንደ እሳት በላኝ ተቃጠልኩ እኮ እንደው የሆነ ነገር አድርግና ልቤን እስቲ የሚያረካ ነገር አድርግልኝ ይሄን ያህል ነው አንተ እኮ የውቅያኖስ ውሃ ማለት ነው ፍቅርህን እንጠጣዋለን ግን ድጋሚ ይጠማናል አሁንም እንጠጣዋለን ግን ድጋሚ ይጠማናል ይሄን ያህል እንደ ምድረ በዳ ነው የምንጠማ ትዝ ይላችኋል ክቡር ዳዊት በጣም እንወዳት መዝሙር አለችው ከመ ያፈቅር ኃየል ሀባንቅ የተማያት ከማሆት አፈቅር ነፍሴ ሀበ እግዚአብሔር የምድረ በዳ ዋላ ይላል የውሃ ምንጮችን እንደሚፈልግ ነፍሴ እንዲሁ ወደ አንተ ተጠማች ነው መጠማት የሚያቃጥል የውሃ ጥም ገጥሟችሁ ሆነ የዛ የምድረ በዳ ዋላ ቅጠላ ቅጠል ይበላና ጨዋማ የሆኑትን እነዚህ የምድረ በዳ ቅጠላ ቅጠል ይበላና ውሃ ይጠማዋል ሲጠማው ኮረብታ ላይ ይወጣና አፍንጫው ወደ ሰማይ ሰቅሎ ያሸታል እርጥብ አየር ከወዴት አቅጣጫ እንደሚመጣ አያችሁ ከዛ እርጥብ አየር የመጣበት አቅጣጫ ምን አለ ማለት ነው ውሃ አለ ማለት ነው ያችን ተከትሎ ሲሄድ ያንን እርጥብ አየር እያሸተተ ምንጩን ያገኘዋል እስኪያገኘው ድረስ ግን ይቅበዘበዛል ረፍት የለው ልክ እንደዛ የምድረ በዳ ዋላ ያን ያህል ውሃ እንደሚጠማ በበረሃ ነፍሴ አንተን ተጠማች እንዲህ እያለ ነው የሚገልጸው ማይዜ በጽህ ወሬ ገጾ ለአምላኬ መቼ ይደርሳለሁ የአምላኬን ፊት መቼ አየዋለሁ ይህ አይነት ናፍቆት ነው ውስጣችን ይህን አይነት መሻት ይህን ያህል መፈለግ እግዚአብሔር እርግጠኛ ነኝ እንዲህ አይነቱ ናፍቆት ዳዊትና ቅዱስ ጳውሎስ ጋር ሰምተናል አይደል እኛ ግን አሁን መሄድ ትፈልጋለህ እግዚአብሔርን ለማየት አሁን እዚህ መልአክ እግዚአብሔር ተገልጦ አሁን ልውሰድህ የአምላክን ፊት ለማየት ናፍቀሃል አሁን የምትሰማውን በስብከቱ በዝማሬው ሁሉ እንደዛ ስትሰማው የነበረው አምላክህ አሁን ሊገናኝህ ፈቃደኛ ነው ልውሰድህ ፈቃድህን የተጠየቅከው እንባል ምንድነው መልሳችን ትንሽ በልጆቼ ዙሪያ መሰራው ስራ አይደለም ቤቴም እንደዚህ ለተከስተውራ የጀመርኳትን ብጨርስ አይደለም እንዲህ አይነት ነገሮች አይመጡም እውነት ለመናገር እንጂ ጌታዬን ሊያይ ፈቃደኛ ሆነ ፊቱን ልቀርብ ፈቃደኛ አረው ሰደኝ አንል ያችሁ ፍላጎታችን የህይወትና የሞት ጉዳይ እንደሆነ ገና አልገባንም ቅድም ክንፈ ገብርኤል ሲናገሩ በጣም ያስኩት ነገር አለ ይሄን የምናደርገው ለሱ ስንል አይደለም ለሱ ውለታ የምንውልለት ይመስል ብዙዎቻችን እንደዛ የምናስበዋል አንዳንድ ጊዜ እኮ እንለዋለን እግዚአብሔር እንደ ጾማለሁ ጸልያለሁ አስቀድሳለሁ ምን አድርግ ነው የምትለኝ ከዚያ ትንሽ ወንተልስ እንደደረጋል አንለው ይሄን ሁሉ ነገር የምናደርገው ለማን ውለታ ይመስላል ለሱ ውለታ ላደረገልን ነገር ብድራት እየከፈልን ይመስላል እንክፈል ብንባል ብድራት እንችላለን ይቻላል እንዴ እኛማ እንዴት ብለን እንከፍላለን ያንን ውለታ እኮ እንኳን ውለታውን መክፈል ገና ውለታውን መረዳት ሲጀምሯል እኛ እኮ እግዚአብሔር ከኛ ጋር መሆኑንና አለመሆኑን በጤናና በህመም በኪስ መሙላትና መጉደል በማግኘትና በማጣት በማሰሮ ዘይትና በገረወይና ዱቄት የምንለካ አይደለም እንዴ መቼ ነው የሱን ፍቅር በግርፋቱ ለክተን የምናውቀው መቼ ነው በችንካሩ ለክተን የምናውቀው ንገሩኝ እስቲ መቼ ነው በተጠማው ጥም የርኩሳንን ምራቅ በመቀበሉ በመጸፋቱ መቼ ነው ለክተን የምናውቀው ግን እኮ እሱ ለኛ ያለን ፍቅር በመጉደልና በማጣት ወይም በማግኘት ወይም በጤናና በደዌ ሳይሆን ምን ያህል ለኛ ያለውን ፍቅር የገለጠልን እዛ ላይ እንደ ብራና ተወጥሮ ሲሆን ማለት ነው አይደል አንድ ማደንቃት ጥቅስ ብዙ ጊዜ ነግሬያቸዋለሁ ስገባማ አየኋት እዚህ I asked Jesus how much do you love me አይደለም ምን ያህል ነው የምትወደኝ ብዬ ክርስቶስን ጠየቅኩት አይደል
ስለምወድህ ማሰሮህን ሞልቼልሃለሁ አላለም። ስለምወድህ ዘይትህ ይበረክታል አላለም። ጤና ሰጥቻለሁ ብሏል አላለም። እኔ የምወድህ ይህን ያህል ነው ብሎ እጁን የዘረጋው በመቸንከር። በዚህ ነው የምንለካው። በዚህ የምናደርገው ሁሉ ለማን? ለራሳችን ነው። ቅዱስ ባስልዮስ በአጭር ቃል ገልጿታለች። ምን ይላል ሲናገር? በአጭር ቃል ሲናገር ምን ይላል? ጌታ ሆይ ይለዋል፣ የኔ አገልጋይነት ለአንተ የሚያስፈልግህ አይደለም፣ የአንተ አምላክነት ግን ለእኔ ያስፈልገኛል። የዚህ አባት ቃል እስቲ ንገሩኝ፣ የእኛ አገልጋይነት ለሱ ምኑ? እኛም አናገልግለው፣ መላእክትም ያምፁ አናገለግልም ብለው ልዑሉ ምን ይጎልበታል? እነሱ መላእክትም እኛም ሳንፈጠር ልዑሉ ምን ጎሎበት ነበር? ምን አጥቶ ነበር? እኛ ነን የሚጎልብን። ስለዚህ ከኛ አገልጋይነት የሱ አምላክነት ለኛ እጅግ ያስፈልጋል። እሱ ከሌለ የለንም። እሱ ቢለየን የለንም። እኛ ባንኖር ግን ነበረ፣ አለ፣ ይኖራል። የኛ ህዝብ መሆን ለሱ አያስፈልግም። የሱ ጌትነት የሱ አባትነት ግን ለኛ ያስፈልጋል። ስለዚህ ለምን እፈልገዋለሁ ብለን ስንናገር መልሳችን ይሄ ሆኖ አይገኝም። የምፈልገው ከሞት ይልቅ ህይወትን ስለምመርጥ ለራሴ ስል ነው። ለራሴ ስል በህይወት ለመኖር በችግር ውስጥ በጥንካሬ ለማለፍ እግዚአብሔር አትደህዩም ብሎ ቃል አልገባንም ብሎ እኔን የሚያምነኝ ሁሉ ሀብታም ይሆናል አይደህይም ብሎ ቃል አልገባንም። ግን በድህነታችንም ውስጥ ቢሆን ደስተኞች ሆነን እንደምንኖር ከእሱ ጋር ሆነን ቃል ገብቶናል። አትሞቱም እኮ ብሎ ቃል አልገባንም። በሱ ብናምንም እንሞታለን፣ እንደውም ለሞት ቅርብ ነው። አትሞቱም ብሎ ቃል አልገባንም። ነገር ግን አስነሳችኋለሁ ብሎ ቃል ገባ። እንደውም ደስ በሚል ቃል ሐዋርያትን ምንድን ነው ደግሜ ወደ እናንተ እመጣለሁ፣ እኔ ወዳለሁበትም ወስዳችኋለሁ። ከዚህ በላይ ምን እንፈልጋለን? አታጡም፣ ከብራችሁ ከነበረ አትከስሩም ብሎ ቃል አልገባንም። ነገር ግን በማግኘትም ሆነ በማጣት ውስጥ ከኔ ጋር የሚኖራችሁ ህይወት ጥብቅ ከሆነ በማግኘትም ሆነ በማጣት ውስጥ እንዳትነዋወጹ አድርጌ ላቆያችሁ እችላለሁ ብሎ ቃል ገብቶ ነው። ስለዚህ እግዚአብሔርን መፈለግ በምቾት ጊዜ ለሚኖረን ነገር ብቻ ሳይሆን በችግር ጊዜም ያንን ችግር ያለምንም ነገር ምንም ሳይሰማን ጠባሳ ህይወታችን ላይ ሳይጥል ለማለፍ ብርታት ሆነናል። ኢዮብ አስቀድሞ ከእግዚአብሔር ጋር ከትዳሩ፣ ከልጆቹ፣ ከሀብቱ፣ ከጤናው ጋር ሳይሆን አስቀድሞ የሚኖር የነበረው ከእግዚአብሔር ጋር ስለነበረ ጤናውንም ሲያጣ፣ ሀብቱንም ሲያጣ፣ ልጆቹንም ሲያጣ፣ ትዳሩም ሲናወጥ፣ ኢዮብ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ይክበር ይመስገን። እግዚአብሔር መልካሙን ተቀበለ፣ ክፉንም እንቀበል ዘንድ ግድ አይደለም አይደል? ስንቶቻችን በኢዮብ ሐሳብ እንስማማለን? በከንፈር ሳይሆን በልብ። መቼልቺ ሁል ጊዜ ጥያቄ አድርጋችኋል። በከንፈር ሳይሆን በልብ ከኢዮብ ጋር ስንቶቻችን እንስማማለን? 10 ልጆች ቀብሮ ሁሌም ነው የምናገረው። እስቲ አስቡ፣ 10 አስከሬን አያደርስ አያምጣብን አይደል? እንኳን የራስ ልጅ ካብራክ የወጣ የራስ ልጅ እንኳን ለፍቶ ደክሞ አሳድገውት ካሁን ዳርኩት ብለን የምናስበውን ልጅ ቀርቶ ድንገት ስንወጣ አንድ አደጋ ደርሶ 10 አስከሬን ብናይ ምን ያህል ነው ሲዘገንነን? ምን ያህል እናቶች ናቸው ሲያለቅሱ ምናየው አይደለም? ኢዮብ ግን ስንት አስከሬን ያጋደመው? 10። እነዛ ሁሉ ምኖቹ ናቸው? ልጆቹ፣ የአብራኩ ክፋይ፣ የራሳቸው የሆነ ልዩ ትዝታ ያላቸው አንደበታቸውን ለመፍታት ሲጀምሩ ጀምሮ በኢዮብ ህይወት ውስጥ የራሳቸውን የሆነ ትዝታ ያስቀመጡ ልጆች እንደምናውቃለን አይደል? የራሳቸው ትዝታ የለንም? ያንን ሁሉ 10 ልጅ በአንድ ጊዜ ቀበረ። ኢዮብ እግዚአብሔርን ስደብ ሲሉት እግዚአብሔር ሰጠኝ፣ እግዚአብሔር
መጀመሪያ ማስቡ ልጆች አግኝቼ እንድደሰት ያደረገኝ እግዚአብሔር አሁንም ወሰዳቸው። መቼም ከአቅማችን በላይ አይፈትንም። ለእኔና ለእናንተ ለትምህርት ለመስጠት ቅዱሳኑን እንዴት አድርጎ አስጨነቃቸው እግዚአብሔር በምን አይነት ብርቱ የሆነ ፈተና ውስጥ አሳለፋቸው እነዛን ቅዱሳን። ለእኔና ለእናንተ እኮ ህይወት ትምህርት ለመስጠት 10 አስከሬን አስቀምጦ ኢዮብ ካመሰገነ አንተ አንድ አስከሬን አስቀምጠህ ማታመሰግነኝ ማን ሆነህ ነው ተብለን እኮ ለመጠየቅ። እንግዲህ እኛ የኢዮብን ያህል መከራ አልደረሰብንም። ሰውነቱን በጥፍሩ ሲያከው አላረካው ብሎ በምን እስኪፍቀው ድረስ ነው የሚለው መጽሐፍ ቅዱስ፣ በገል እስኪፍቀው ድረስ። ከዚያስ ምንድነው የተናገረው? አሽከሮቼን አቁኝ አይደል ያለው፣ ገረዶቼም አንጓጠጡኝ፣ በፊት ይሽቆጠቆጡኝ ነበር። የገዛ ሚስቴ ብብቴን ተጸየፈችዋል። ቁስሉ ይሸት ስለነበረ በፊት ካላቀፋት ታኮርፍ የነበረች ሚስቱ አሁን ግን ምኑን ተጸየፈች? ነይ አብረሽኝ አጠገብ ይሁኝ እንኳን ሲላት ሽታውን ተጸይፋ ራቀችው። እሷ እንኳን የገዛ ሚስቴ ብብቴን ተጸየፈችው ይላችኋል መጽሐፈ ኢዮብን አንብቡ። ለሰው ልጅ ደግሞ ከዚህ በላይ የልብ ስብራት አለ? ስንት ሰዎች አጋጥሟቸው ይሆናል አልጋ ይዘው ሚስታቸውን አሁን እንኳን እንደሚፈልጉት ሳታስተምማቸው እንደሚፈልጉትን ብታረግላቸው እነሱ መታመማቸው እሷ ጤነኛ መሆኗን ያበሳጫቸው ነው። አንዳንዶች ያበሳጫቸው። አዎ እኔ እዚህ ተቀራምጃለሁ፣ አንቺማ እንደፈለግሽ ምን አለብሽ? አዎ ቀያይሪ ልብስሽ ላስሪ። አንዱን ሳምንት ለብሰው ራሱ ቆሸሸ ብላ ብታወቅ እንዴ በየሰዓቱ እየቀየረች በቃ ተመቻት እኮ ደላት የሚሉ ብዙዎች አይደል አሉ። እውነቴን ነው የምነግራቸው። ባልጋ ላይ ሆነው ታመው ለሰው ህመም ይሆኑ፣ በበሽታ ተይዘው ለሰው በሽታ ይሆኑ እንኳን ብዙዎች አሉ። በዛ በእግዚአብሔር ዳኝነት ውስጥ ነው ያለሁት ብለው እንኳን ለሰው ሰላም የማይሰጡ እረፍት የማይሰጡ አሉ። የኢዮብ ግን ይህንን አላለም። ብብቱን ተጸይፈው እንደገና በርቀት ቆማ አፍንጫዋን ይዛ እንኳን ኢዮብ ከዚህ በላይ ምን ይምጣብ እግዚአብሔርን ስደብና ሞት ስትል አንቺ ሴት ከሰነፎች እንዳንዷ ተናገርሽ አይደል? አንቺ ሰነፍ አላት። ተመልከቱ ለሚስቱ ያለው አክብሮ። አቤት ቅዱሳን ህይወት ውስጥ ያለ ነገር። ከሰነፍ ሴቶች እንዳንዷ ተናገር። ከእግዚአብሔር መልካምን ተቀበልን ክፉንስ ልንቀበል አይገባምን? እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ይክበር ይመስገን። አለቀ። ሀብቱን እንተው ብዬ ነው በጣም የሚጎዳውን የተረኩላችሁ። ስለዚህ እግዚአብሔር ኢዮብ ከእግዚአብሔር ጋር ሲኖር እግዚአብሔርን በሀብቱ እግዚአብሔርን በጤናው እግዚአብሔርን በልጆቹ በትዳሩ ለክቶት ስላልነበረ ይኖር የነበረው እነዚህን ሁሉ ሲያጣም ከእግዚአብሔር ወዳጅነቱ አልተቋረጠም። እግዚአብሔርን ለምንድን ነው የምንጠጋው? እነዚህን ሁሉ ስለሚሰጠን ሳይሆን ህይወታችን ስለሆነ ብቻ። መቼም በእነዚህ ነገሮች ሁሉ ብናልፍ አሁንም ቢሆን ህይወት ዋጋ ያላት ነገር ናት። ልክ ነኝ? ሰው ሚስቱና ልጆቹንም ቢያጣ አሁንም ለህይወቱ ግን ዋጋ ይሰጣል አይሰጥም? መቼም ሞቶብኛልና ብሬ ልቀበር የሚል አይገኝም። ንብረቱን ሁሉ ቢያጣ ለህይወቱ አሁንም ዋጋ ይሰጣል ይሰጣል። ቢታመም ኃይለኛ ደዌ በሽታ ቢይዘው እንደው ሞቼ በገላገለኝ የሚል ይኖራል አይደል? በከንፈሩ ሲል መልአከ ሞት እንኳንም ጠራኸኝ፣ እኔ እኮ ያንተን ፈቃድ ነበር የምጠብቀው አሁን መጥቻለሁ ቢለው ስንቱ ፈቃደኛ ይሆናል? በነገራችን ላይ ምርምር ያደረጉ ሰዎች ሲነግሩን ራሳቸውን የሚያጠፉ ሰዎች እንኳን ራሳቸውን የሚገድሉ ሰዎች እንኳን ገመድ ላይ ታንቀው ልክ ገመዷ አንገታቸውን መበጠሷን ሲረዱ በዛች ያለቻቸው የመጨረሻ እንጥፍጣፊ ሰዓት ውስጥ ጸጸት አለባቸው ነው የሚሉት። በህሊናቸው ወይኔ ባላደረኩት ነው ግን አምልጧል፣ በቃ ምን ዋጋ አለው ባላደረኩት የሚል ጸጸት ገርሞኛል። እኔ ያነበብኩት በጣም ነው የደነቀኝ። ለህይወት ምን ያህል አይደለም? ለህይወት ምን ያህል ብዙ ጊዜ እነዚህ በዓለም ላይ የተፈጥሮ አደጋን ምናምን የሚያሳዩ ፊልሞች ምኖች ሲያሳዩ ሰው የራሱን ህይወት ለማትረፍ ያለውን ትግል ታዩታላችሁ። በውሃ መጥለቅለቅ ውስጥ፣ በእሳት ቃጠሎ ውስጥ፣ በንፋስ ውስጥ ምን ያህል ትግል ነው የሚያደርገው ለመኖርና እንጂ ምን እግዚአብሔር ከፈቀደ የመጣው ቃል ነው ቁጭ ብሎ ሞትን አለ የለም። ስለዚህ ይሄን ያህል ስለሆነ ለህይወታችን ዋጋ የምንሰጠው ህይወታችን የበለጠ ዋጋ ያለው የሚሆነው ከማን ጋር ስንሆን? ከእግዚአብሔር ጋር ስንሆን። ከእርሱ ጋር እንዴት መሆን ይችላል? አብዛኞቻችን ጥያቄ
አይደለም? ከእርሱ ጋር እንዴት መሆን እችላለሁ? ከእርሱ ጋር ለመሆን የመጀመሪያው ስራችን ከእግዚአብሔር ጋር በጸሎት መነጋገር። እኔ እፈልግሃለሁ፣ ካንተ ጋር መሆን እንደምፈልግ አንተ ታውቃለህ። እርግጠኛ ሁኑ በዚህ። ካንተ ጋር መሆን እንደምፈልግ ታውቃለህ። ስለዚህ አቤቱ ካንተ ጋር መሆን እንድችል መንገድህን ምራኝ። ቅድም ምንድን ነው ያሉት ገብረ መድኅን ሲያነቡልን መልካም ነገር ምን እንደሆነ አንተ ምራኝ አይደል ያለው ቅዱስ አርሳኔዎስ? መልካም ነው እሱ ጋር ለመሆን እንዲመራን እግዚአብሔር መንገዱን እንዲመራ አንተ መዝሙር እንደውም አለ ምራኝ መንገዱን እያልን ዘምር የለ በቃ መንገድህን ምራኝ፣ ካንተ ጋር መሆን እፈልጋለሁ፣ ካንተ ጋር ግን እንዴት መሆን እንደምችል አላውቅም፣ ስለዚህ መንገድህን ምራኝ ብለን ማንን መጠየቅ? እግዚአብሔርን መጠየቅ። ሁለተኛ መንገድ የሚመሩን እነማን ናቸው? መጻሕፍት ናቸው። መጻሕፍት አንብቡ የምንለው ዝም ብለን አይደለም። ከእግዚአብሔር ጋር እንዴት መሆን እንዳለብን መጻሕፍት ይመሩናል። ይሄን ብታደርግ እግዚአብሔር ያዝንብሃል፣ ይሄን ብትፈጽም ደግሞ እግዚአብሔር ይቀበልሃል። ስለዚህ ከእግዚአብሔር ጋር ለመሆን የምትሻ ከሆነ ይሄን ተው፣ ይሄን አይደል ተጋሃስም እኩል ወግበር ሰናይ አይደለ? ክፉን ሽሽ መልካምን አድርግ። ይሄን ካደረግ ከማን ጋር ትሆናለህ? እዚህ መዝሙረ ዳዊት ላይ አለ በእግዚአብሔር ቤት ማን አለ የሚል መዝሙር ታስታውሳታላችሁ? መዝሙር ስም 14 በእግዚአብሔር ቤት ማን ይኖራል አይደለም የሚለው። እንደውም ይሄ ቅዳሴ ምን ላይ እንደሆነ ቅዳሴ ላይ አንድ ቅዳሴ ላይ ይባላል። ቅዳሴ ባስልዮስ ነው ጎርጎርዮስ ይባላል። መንፈስ ቅዱስ መለሰ እንዲህም አለ እያሉ ካህናት ሲያነቡት አልሰማችሁ? አሁን እዚህ ላይ ምን አለ? አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? ከእግዚአብሔር ጋር መኖር አይደለም ይሄ? ማን ነው የሚያድረው? ካንተ ጋር መሆን የሚቻለው እንዴት ነው? በመቅደስ በድንኳንህ ማደር የሚቻለው እንዴት ነው ብሎ ዳዊት ጠየቀ። በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር በከንፈሩ ብቻ አይደለም በምኑ ጭምር በልቡ እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹን የማይሰድብ ዘመዶቹን ሲል የስጋ ዘመዶቹን እንዳይመስላል። የሰው ልጅ ሁሉ ለኛ ምናችን ነው? የስጋ ዘመዳችን። ዘመዶቹን የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳ ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። ከማን ጋር ስለሚኖር? እግዚአብሔር ጋር። ይህንን ልጋብዛችሁ ቤታችሁ በደንብ ቀስ ብላችሁ እንድታነቡት። የመጨረሻው ሰው መልክ ይሄ ነው አይደል? በነገራችን ላይ የመጨረሻውን ሰው መልክ እዚህ በፊት ተነግሬያችኋል። የመጨረሻው ሰው መልክ ምን እንደሚመስል እንደሚመስል አይኑ ጎላ ጎላ ያለ አፍንጫው ሰው ታካ ምን እንደማትጠብቅ ታውቃላችሁ። አንድ የመጽሐፍ ቅዱስ ክፍል ነግራችሁና ታነቡታላችሁ። ታነቡት የዚህን ዘመን የመጨረሻው ዘመንን ሰው መልክ ቁጭ ያደርግላችኋል። መልኩ ምን እንደሚመስል አሁን ይሄ በእኛ ዘመን የለም። በቅንነት የሚሄድ ቅንነቱ ምን ያህል እንደጎደለን እናውቃለን አይደል? ቅንነት እኮ ብዙ ነገር አለ። አንድ ሰው መጥፎ ነገር እንኳን ቢያደርግ ይሄን ያደረገው እውን ለክፋት ብሎ ነው ወይስ ሌላ ምክንያት ይኖረዋል? የበደልኩትና ያስቀየምኩት እኔ ላይ እንዲህ ነገር እንዲህ ስለዘር ያደረገው ነገር ይኖር ይሆን ብሎ ያንን ነገር በቅንነት ለማየት ነው። መጀመሪያ በምን ለማየት ነው? በቅንነት ለማየት ነው። ቅንነት አስቸጋሪ ነው። በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በልቡ እየረገመ በአንደበቱ የማይመርቅ ዳዊት ይህንን ብሏል አይደል? በአፎሙ ይድህሩ ወበልቦሙ ይረግሙ። በአፋቸው ይመርቃሉ፣ በልባቸው ግን ይራገማሉ። እኛ እንደዚህ አይነት ሞልቶናል አይደል? ሽንገላም ይሄ ፕሮፌሽናችን ሰርተፍኬት ብቻ ያገኘን እና በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ
ዘመዶቹን የማይሰድብ ኃጢአተኛ በፊቱ የተራቀ እንደውም ኃጢአተኛን ነው ዛሬ የምናከብረው አይደለ? በኃጢአተኛ ነው የምንቀነው። በኃጢአተኛ አትቅና ነው የሚለን እንዳይታ በኃጢአተኛ አትቅና ፈጥነው እንደ ሳር ይደርቃሉ አይደል የሚለው አትቅና በእነሱ። እኛ ዛሬ ቅናታችን በኃጢአት ግንብ በገነቡ በኃጢአት ሰማየ ሰማያት መጥቀዋል ብለን በመና ከዚያ ተው እንዴት እንደተተኮሰ አንድ መጽሐፍ ሳነብ የዛሬ ዘመን ንግግር ተተኮሰ ግን ይላል የተተኮሰ ነገር እንደሚፈነዳ አስበን እናውቃለን ይላል። እውነት አይደል? አንድ ነገር ይተኮስና መጨረሻው ምን ነው የሚሆነው? ርችትም መልስም ቢሆን ተተኩሶ መጨረሻው መፈንዳት ነው እንጂ ተተኩሶ እንደ ተተኮሰ የቀረ ነገር አለ ወይም ከስሞ ምን ይሆናል? ቁልቁል ይወርዳል። እና ብዙ ጊዜ በኃጢአተኞች ነው የምንቀናው። እንዲህ ያላቸው የሌላቸውን ለምን አናስብ? ከሁሉ በላይ እኮ እግዚአብሔር የላቸው ማለት ከኃጢአተኞች ጋር እግዚአብሔር አይኖርም። የመጽሐፍ ምስክርነት ነው። ስለዚህ በሌላቸው ነገር ለምን አንፈርጃቸው አንመዝናቸው? ከሁሉ በላይ እግዚአብሔር ከሌላቸው ምንም የላቸው አይደል? ልክ የዛ የታንኳ ቀዛፊውና የፕሮፌሰሩ ነገር ማለት ነው አይደል? ታውቃላችሁ ይሄን ታሪክ? ፕሮፌሰር ሊጎበኙ ባህር ላይ ጀልባ ቀዛፊ ያስቀመጣቸውና ይቀዝፋል። አንተ ተመረሃል ይሉታል። አይኔ አልተማርኩም ይላቸዋል። ፊዚክስ አታውቅም? ኧረ አላውቅም። የህይወትን 25% አጥተሃል። ኬሚስትሪስ ኧረ ምንም አላውቅም የሚሉትን ነገር 50% ደርሷል። ህይወትን አጥተሃል። እሺ ባዮሎጂ ስነ ከዋክብት ምንም የተማርክ 75% አጥተሃል። እንዲህ ያሉት ተናገሩ። መጨረሻ ሲጨርሱ ጌታዬ ውሃ ዋና ተምረዋል አላቸው። ኧረ አላውቅም አሉት። ህይወቶትን ሙሉ በሙሉ ምን ላይ ነው ያለው? አየህ ሰዎች ብዙ ጊዜ ያለው እግዚአብሔር ከሌለው ብዙ ጊዜ ባማሩ ቤቶች እንቀናለን። እዛ ቤቶች ውስጥ ግን ያላማሩ ትዳሮች እንዳባል ምን ያህል የሞቀ ፍቅር አለ እዛ ቤት ውስጥ በህይወት ገጥሞን ስላየን ነው። ደግሞ በኃጢአት የመጣ ብር ምን ጊዜም ቢሆን ቡራኬን አይሰጥም። የአቤል የደሙ ድምፅ ሲጮህ ትዝ ይላችኋል። በድሆች ላብ ተቀምጦ የድሆች ረሃብ ሳይደመጥ የተሰራ ንብረትና የተሰራ ቤትና የተፈራ ንብረት የድሆቹ ሆድ እኮ ወደ እግዚአብሔር ይጮሃል። ስለዚህ እኛ እነሱን ከዳቦ እንደምናስርባቸው እግዚአብሔር እኛን ከሰላም ያስርበናል፣ ፍቅርን ያስርበናል፣ እርካታን ደስተኛ መሆንን ያስርበናል። ከዚህ በላይ ምን ቅጣት አለ? ስለዚህ ዳዊት ማን ያድራል ሲል የተናገረው ይሄን ነው። ከእግዚአብሔር ጋር እንዴት መሆን እንደምንችል እነማን ይጠቁሙናል? መጽሐፍት ይጠቁሙናል። መጽሐፍት ከኔ ጋር ከእግዚአብሔር ጋር ለመሆን መንገዱ ይሄ ነው እያሉ ያሳዩናል። በጠበበው ደጅ ግቡ፣ በሰፊው ደጅ አትግቡ። ሰፊው ደጅ ወደ ምን የሚወስድ ነው ይሉናል? ወደ ኃጢአት የሚወስድ ነው ይሉናል። ስለዚህ አስጠነቅቁናል። የመጨረሻው ከእግዚአብሔር ይልቅ የማስቀድም ማን ነው? ሌላው ሶስተኛው ከእሱ ጋር ለመሆን እንዴት እችላለሁ የሚለውን ነገር ለማወቅ የሚረዳን የቅዱሳን ሕይወት ነው። ገብረ መድኅን ስለተናገሩን አልደግሞም። የቅዱሳንን ሕይወት መመልከት እያንዳንዱ ሲጀመር እስከሚጨረስ ድረስ የቅዱሳንን ሕይወት ስናየው ምን እንማራለን? ከእግዚአብሔር ጋር እነሱን እንዴት ኖሩ፣ እንዴት አስደሰቱት፣ ከዛ በኋላ እኛ እንዴት ማስደሰት እንችላለን። የሚጸልዩትን ጸሎት ሁሉ መመርመር። ለምን የነሱ ጸሎት ተቀባይ ሆነ የኛን ምን አይቀበለው? ምክንያቱም አጸላላያችን እንኳን የኛና የነሱ የተራራቀ ነው አይደለም? በጣም እኮ ልዩነት አለ። አሁን እስቲ አርሳኒዮስን አስቡ። መልካምነት እንዴት እንደሆነ ስለማውቅ መልካምነትን አስተምረኝ ብሎ ሲጸልይ የኛ ጸሎት ደግሞ ሪከርድ ሊደረግ አሉ አለ ብዙ ነገሮች አሉ። ስለዚህ ከቅዱሳን ሕይወት ምን እንማራለን? ከእግዚአብሔር ጋር እንዴት መሆን እንዳለብን ነው። የመጨረሻው ምንድነው? አይደል? ከእግዚአብሔር ይልቅ የምናስቀድማቸው ነገሮች አሉ ወይ የሚል ጥያቄ ነው አለ ማለት ነው። ወደ ሰምረት ሁሉም ማለት የሉም አልኩት። ምን አትስማሙም? ተኔ ጋር ወለተማ
በነገሮች ሁሉ አንተን እንዳስቀድም እርዳኝ ብለን መጸለይን መልመድ አለብን። በነገሮች ሁሉ እግዚአብሔር ከፊት ካለ በነገሮች ሁሉ እግዚአብሔርን ካስቀደምን በምንም ነገር ውስጥ ብናል በየትኛውም ነገር ውስጥ ብንሆን ሁሉ ነገር ወደ መልካምነት ነው የሚቀየር። ሰው ትዳርን ሊፈልግ ይችላል፣ መልካም ነው አይደል? እግዚአብሔር ያለበት ትዳር ከተመኘ ደግሞ የበለጠ ያምራል። በሁሉ ነገር መጀመሪያ ማንን ስላስቀደመ? እግዚአብሔር። በስራችን፣ በትምህርታችን፣ በእያንዳንዱ ነገር ሁሉ እግዚአብሔር ነው። የኛ ህይወት ሲጀመር በምድር ላይ መጀመሪያ ማሰብ ያለብን ማስቀደም ያለብን ከእግዚአብሔር ጋር መኖር የሚለውን ነገር። ከሱ የሚቀድም ምን ነገር አለ? እስቲ ንገሩ። ምንም ነገር የለም። ሰው እኮ ሌላው ቀርቶ ትዳር ባይዝ መኖር አይችልም እንዴ? ሰው ልጆች ባይወልድ መኖር አይችልም? ይችላል። ትልቅ የተንደላቀቀ ስራ ባይኖረው መኖር አይችልም? ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ሎው ምን ባይማር መኖር አይችልም? ደንቆሮ ነው ያ ሰው? ምን ነው ትምህርታችሁ እኔም ተምሬዋለሁ። ያንቋሸሽኩ አይደለም፣ ማንቋሸሽ አይደለም። ግን ይችላል አይችልም? ይችላል። በነገራችን ላይ አባቶቻችን መናንያኑ እኔና እናንተ በምናውቀው መንገድ ፊዚክሱን ይህንን ስነ ከዋክብቱን ምኑን ላያውቁት ይችላሉ አይደል? በዚህ እኛ ባጠናነው መንገድ ከኛ ይልቅ ግን እነዛን ነገሮች ይረዷቸዋል፣ ያውቋቸዋል። ከኛ ይልቅ የነፍሱ ዕውቀት የመጠቀ የተለየ ነው። የነፍሱ ዕውቀት እነዚህ ነገሮች ሁሉ ባይኖሩን መኖር እንችላለን። ቤት ባይኖረን እንኖራለን። መኪና ባይኖረን እንኖራለን። ጫማ ባይኖረን እግር አልሄድም አይደል? እንኖራለን አይደል? በጎች በበረት ውስጥ ባይኖሩ እባካችሁ የምክረ ገብርኤልን ስጦታ አንብቡለት ቤት ስትሄዱ። በጎች በበረት ውስጥ ባይኖሩ ከብቶቹ ወተትን ባይሰጡ ምን ባይሉ እኔ ግን በእግዚአብሔር ደስ ይለኛል አይደል ነው? እኔ ግን በእግዚአብሔር ደስ ይለኛል። አሁን እነዚህ ሁሉ እኔ የምነግራችሁ ምንድነው የተጣበቅንባቸው ነገሮች ሁሉ ይሄን ያህል አስፈላጊ የሆኑ ነገሮች አይደሉም። እኛ የተጣበቅንባቸው ነገሮች ሁሉ ይሄን ያህል አስፈላጊ ይባላሉ። ይልቁንም በህይወታችን ላይ የተከሰቱብን ድሪቶች ናቸው። አብዛኞቹ ምኞታችን፣ ፍላጎታችን የወለዳቸው ድሪቶች ናቸው። እነዚህ ሁሉ ባይኖሩ መኖር እንችላለን፣ እንኳን ማስቀደማችን ማለት ነው። ከእግዚአብሔር ጋር ህይወታችን ካልሆነ ግን ኑሮ የለም። አበቃዛ። አሁን ዓለም የሚለው እነዚህ ነው አይደለም? ለምሳሌ ቤዚክ ነገሮች ምን እያለ ዓለም ይናገራል አይደል? ምግብ፣ መጠለያ፣ ምንድን ነው ልብስ እንዲህ ብሎ ይናገራል አይደል? ምግብ ብትሉት እግዚአብሔር ሰው በእንጀራ ብቻ አይኖርም ብሎ ምን ይላቸዋል? ያከሽፈዋል። መጠለያ ብትሉት ለወልደ እግዚአብሔር ሳልቦቱ ማይደር ያሰምክ ርሶ ይላል። የሰው ልጅ ግን ራሱን የሚያስጠጋበት እንኳን ጉድጓድ የለውም ብሎ ይናገራቸዋል። ልብስ ብትሉትስ እሱማ ስለ ውበት አይደል? እነ መጥምቁ ዮሐንስን ተመልከቱ አይደለም? የግመል ጠጉር ነበር ትንሽ የሚያገለድም፣ ሌላው ሰውነቱ ምንድን ነው? ራቁቱን ነበር አይደል የሚያገለድማል። አባቶቻችን በምድረ በዳ ራቁታቸውን አይደል የሚኖሩት? እነ ማርያም ግብፃዊት እኮ ሰውነታቸው እንደ ቅርፊት እስኪያወጣ ድረስ አባ ዞሲማስ ሲያናግራት ምንድን ነው ያለችው? ራቁቴን ስለሆንኩ በፊትህ መቆም አይቻለኝምና መጎናጸፊያን ወርውርልኝ አይደል ያለችው? ራቁቷን ነበረች እኮ። ለምን 47 ዓመት ዮርዳኖስ በረሃ ውስጥ ስትኖር ልብሷ ከላዋ ላይ ቡን ብሎ አልቆ ጸጋ ግን ለብሳለች። ያንን ወርውሮላት ሲያዋራት ሁኔታዋን አይቶ እስቲ ጸልይልኝ ሲላት ነው እኮ እንደ አንተ ካህን ነህ ጸልይ፣ አይ አይደለም አንቺ ጸልይልኝ፣ አይደለም ለአንተ ነው የሚገባው። ብዙ ተከራክረው ግዴለሽም እግዚአብሔር ያለ ምክንያት አላከኝም ጸልይልኝ ሲላት ልትጸልይ እጇን ስትዘረጋ ከመሬት የሰው ቁመት ያህል አባ ዞሲማስ ከዚህ በላይ ምን ምስክርነት ይል? ግን ያቺ ሴት እኮ ራቁት ነበር። ሰው ያለ ልብስ ይኖራል ማለት ለነገሩ ለአዳምና ለሔዋን ቆዳ ሰፍቶ ያለበሳቸው እግዚአብሔር መጀመሪያ የቁርበት ልብስ አደረገላቸው ይኖራል። አያችሁ፣ ያለ እግዚአብሔር ግን መኖር ይቻላል?
ስለዚህ እነዚህ የምናስቀድማቸው ነገሮች ሁሉ መቅደም የነበረባቸው ነገሮች አሉ። ከጋሪው ፈረስ መቅደም ሲገባው ከፈረሱ ጋሪውን ያስቀደመው፣ ጋሪውን ከፊት ያስቀደመው። መጀመሪያ መቅደም ያለበት እግዚአብሔር ነው። ከሁሉ ነገር በላይ ማስቀደም ያለበት ከራሳችንም በላይ ይሄን ያህል ማመን አለበት። ከራሳችንም በላይ ማን መቅደም አለበት? እግዚአብሔር መቅደም አለበት ከራሳችንም በላይ። ይህ ከሆነ ይሄ እግዚአብሔርን መሻት የሚለው ልንመልሰው የምንችል ይመስለኛል። የተነጋገርናቸውን ሁሉ አሁን ማስታወሳችሁ የሞከርኳቸውን ነገር ሁሉ ያልሰማችሁት የማታውቁት ነገር አይደለም የተነገራችሁ። ህሊናችሁ ጓዳ ውስጥ ተደብቆ የነበረውን ሁሉ ላስታውሳችሁ የሞከርኩት ምንድነው? በዚህ ወር በመስከረም ወር እግዚአብሔርን መሻት የሚለውን ነገር ስላነሳ በእውነት የሚገባውን ነገር አድርገን ተለያይተናል። ከመስከረም ወር ጋር የሚገባውን አድርገን ነው ወይ መስከረምን የሸኘን? ሄደ እኮ አይደል? እስከ ዳግም ምጽአት አይመለስም ይሄ መስከረም ሄደ። ስለዚህ በዚህ መስከረም ውስጥ ወራት ውስጥ እግዚአብሔርን መሻት የሚለውን በሚገባ አስተውለን ተመራምረን ፈትነን ራሳችንን በዚህ ቦታ አስቀምጠን ምንድነው የሰጠነው ማርክ ነው? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው ወይስ ምን ፍላት ኤፈር ምንድነው የሰጠነው? ከዛ በታች ምን ማርክ አለ? ምን አለ ይሰጣል? ከዛ በታች ምንድነው የሰጠነው ማርክ? ወይስ ይችን ማርክ እንድንሰጥ ለራሳችን ልስጥ? ይሄንን የቤት ስራ